ሰላም ጤና ይስጥልን የተከበራችሁ የለዛ ፕሮግራም ተከታታዮች ሰምታችኋል። ይህ የለዛ ፕሮግራም ነው። ታላቁ የሙዚቃ ሰው ኤልያስ መልካ በአጸደ ሥጋ ከተለየን 6 ዓመት ጊዜ ይሆናል። ዛሬ ስለ ኤልያስ መልካ እስካሁን ድረስ እንግዲህ ብዙ ጉዳዮች ተነስተዋል። ግን ደግሞ ከልብ ወዳጆቹ፣ ከጓደኞቹ፣ ከወንድሞቹ ከሆኑት 3 ወንድሞቹ ደግሞ ጓደኞቹ ያው ያስተጋባ ወንድሞቹም ጓደኞቹ ከነሱ ጋር የወዲያችንን ልናወራ ኤልያስን ልናነሳው አንዳንድ ኤልያስ የተዛቡ መረጃዎችንም ለማስታረቅ ከዛም ደግሞ ኤልያስ ያልተነገሩ ስነቶቹን ለማንሳት ኤልያስን ዛሬ እናስበዋለን። ጆኒ ራጋ፣ ዳዊት ንጉሴ፣ ኃይሌ ሩትስ እዚህ ስቱዲዮ ይገኛሉ። ከነሱ ጋር እንጨዋወታለን። እንዴት ከርማችኋል? እግዚአብሔር ይመስገን። ጆኒ በጣም ነው ደስ ሲናገር አያረግም። ስለዚህ እሱን ላስቀድመው። ጆኒ በጣም ነው ደስ ያለኝ። በነገራችን ላይ የአልበም ምርቃት የማድመጥ እድሉን አግኝቼ ነበር። እዛም ፕሮግራሙ ቅልብጭ ያለ የተዋጣ ነበር። በጣም ደስ ብሎኛል። 20 ዓመት ረጅም ጉዞ ነው፣ ረጅም ቆይታ ነው። ስለሱ አልበሙን የተመለከተ ፕሮግራም ካንተ ጋር ይኖረናል። ዛሬ ስለ ኤልያስ ልናወራ ነው የተገናኘ ነው። ኤልያስን እስካሁን ለሰጠን በአጸደ ሥጋ ቢለየንም በሙዚቃዊ ስራዎቹ በአበርክቶ አሁን ድረስ ይታሰባልና ኤልያስን ለሰጠን እናመሰግነዋለን። እስቲ ስለ ትውውቃችሁ በዛን ጀምር። ማነው ስለሆነ እኔ መጀመሪያ ማውቀው እኔ ነኝ። ስለዚህ በነገራችን ላይ ዴቭ ሁለቱ ያው የምታውቋቸው ሙዚቀኞች ናቸው፣ ድምፃውያን ናቸው፣ ዜማና ግጥም ደራሲ ናቸው። ዴቭ ግን ዳዊት ንጉሴ ግን ከዚህ ለየት ያለ ሙያ ነው ያለው። ከሌላ ሙያ ተስቦ ነው የመጣው። እሱንም በኋላ ትነግረናል። ከጆኒ ጀምሮ ኤልያስ እንዴት ነው ያወቀው? በምን አጋጣሚ? መዲና ባንድ ገና እንደጀመርን እንደውም ሌላ ኢንተርቪውም ላይ ተናግሬ ነበር። ምንድነው እኔ የሬጌ ፍንዳታ ነው ማለት ነው ገባ። ስለዚህ መዲና ባንድ ስገባ የሆነ በአንድ ካሴት በዚህም ሙሉ የሆነ ፈጠን ያሉ ሙዚቃዎች ሰጥቼ ነበር ማለት ነው ገባ። እውነቱን ለመናገር እንደውም በጣም ፍሌክሲብል ነበሩ መዲና ባንድ ነው እንዲጠናልኝ ትላልቅ ሰዎች ናቸውና ገባ። በጣም ሙዚቃውም ላይ ትልቅ እንትን ያላቸው ናቸውና ከዛ በኋላ ስለዚህ በደንብ እነሱ አሪፍ ነገር ያጥንተውልኛልና ይሰራ እንትን አለ። ግን ያኛው ኢነርጂ ያው ዘውጉ ሌላ ዘውግ ነው፣ ሬጌ ነው የምንሰራው። ለነሱ ብዙ የሚሰሩትም ዳንሶል ምናምንም ነገር ነበርና ኤሊ ልክ እዛ መጀመሪያ ስራ ስትጀምር እዛ ጊታሪስት ስትሆን ያንን ኢነርጂ ይዛ ነው የመጣችው። ስለዚህ ከዛ በኋላ እሷ ከገባች በኋላ የምንመርጣቸው ዘፈኖች ራሱ ተቀየሩ። ገባህ አይደል? የምንመርጣቸው ስለዚህ የመጀመሪያው ነገር ትንሽ ከእድሜ ጋር የሚቀራረብ ልጅ እዛ ባንድ ውስጥ ሲገባ ከዛ ደግሞ እሷም ደግሞ ዝም ጸጥተኛ ሙዚቀኛ አይደለችም፣ ዝም ምትል አይደለችም፣ ጠንካራ ፐርሰናሊቲ ማለትና በቃ ከዛ በኋላ የምንሰራቸው ሙዚቃዎች ላይ ትልቅም ለውጥ አመጣን ማለት ነው፣ የምንመርጣቸው ዘፈኖች ላይ ምናምን ገባ። ስለዚህ የመጀመሪያ ጊዜ ከኤሊ ጋር ትውውቃችን ያ ነበረ። ከዛ በኋላ ያው ኮፊያውስ ሌላ ቦታ ውጭ ድረስ አብራችሁ እስከመሄድ ፐርፎርም እስከማድረግ ደረሳችሁ። ዴቭስ? እኔ የመቀሌ ዩኒቨርሲቲ ተማሪ እያለሁ የኮሌጅ ናይት ፓርቲ አዘጋጅ ነበርና እዛ ላይ ሚክስ ቴፖች እየሰራው ፐርፎርም ማድረግ ነበር። እሱን ሲዲ ታደለ የሚባል ጓደኛው ጋር ደረሰና ለኤልያስ ይሰጠዋል። የዛን ጊዜ ከመቀሌ ዩኒቨርሲቲ ተመርቄ ስራ እየፈለኩበት ያለበት ጊዜ ነው። ስለዚህ ሜካኒካል ኢንጂነሪንግ ተመርቄ ስራ እየፈለኩበት ያለ ሁኔታ ላይ ነበርኩ። ደወለ ስልክ
ታደለ አሰሙት ኤልያስ እባላለሁ ምናምን ስቱዲዮ ና ላይ ሬድ ዋን ነበር የዛን ጊዜ ስቱዲዮ ሄድኩኝ ሙዚቃው ላይ ኮሜንት ሰጠኝ እንደዚህ ታለንት ይታየኛል ሙዚቃ ተማራለሁ ከዛ ከ3 አመት ምናምን ጥናትና እንትን በኋላ የአየር መንገድ ሰራተኛ ሆኜ ደወልኩለት ስልክ ቀይሮ ነበር ሰፈር ቀይሮ ነበር ወደ ሰሚት ገብቷል እዛ ተገናኘን አሁን አይ ቲንክ አም ሬዲ ያልከኝ ነገር አልኩት ሙዚቃ ስራ ጀመርን ማለት ነው ሶ አየር መንገድ ሰራለው በ3 ወር ወይ በ4 ወር ቀጥሮ ባክ ኤንድ ፎርዝ እየተመላለስን የሙዚክ ፕሮጀክት ጀመርን ሶ የአውታር ፕሮጀክትን ስንጀምር በቃ የቅርብ ጓደኛና ቤተሰብ ሆነን ማለት ነው እንደዚህ ነው እንትናችን የደረሰ ታዲያ ስራ ብዙ ውጣ ውረዶች አሉት ለማሳጠር ልሞክር አሁን ጫፍ ላይ ደርሷል አሁን ደግሞ ዛሬ ከሱ ጋር አብረን የሰራነው የመታሰቢያ ሙዚቃውም አለ የዘገየበት ብዙ የተለያየ ነገሮች አሉ እኔም ፐርሰናል የገጠመኝ ነገር ነበር ልክ ከኤልያስ እልፈት በኋላ ተደራራቢ በጣም የማይገባ ሀዘን ደርሶብኝ ነበር የቤተሰብ እንትንና ሙዚቃ መስራት ሳይሆን በቃ መቋቋም የሚከብድ ቻሌንጅ ላይ ነበር እነሱ አብረው ስለነበሩ ያውቃሉና አሁን እንደምን እንዳርደርሷል እንደው መጨረሻ ላይ ልከልኝ ያደመጥኳት ሙዚቃ አለች ያጠራ ነው እንሄድ ብዬ እሱን እንዴት እንደጻፍከው እናወራና ወደ ኃይሌ እንሄዳለን እሱ ትራክ 3ኛ ወይ 4ኛ ሳምፕላችን ይመስለኛል ሶ የዛን ቀን ማስታወሰው የሆነ ሙዚቀኛ መጥቶ አልበሙን እያሰማው ነበር ሶ በረጅም ርቀት ስለማገኘው ኤልያስን የዛን ጊዜ የነበረኝ ሐሳብ በቃ ዛሬን ሚስ ላርጋት ነው ምናምን የስቱዲዮ ሴሽን ታጋለህ ሶ የሆነ ነገር አስቤ ነው አይዞህ ምን አለኛል አይዞህ 9 ሰዓት ለሊት ሆነ ሶ እንግዶቹ ሄዱና እስቲ የሚሰማን ነገር ሰርታ ጥራኛለኝ ሶ የሰሚቱን ቤት ታውቀዋለህ አይደል ዳር ላይ ስቱዲዮ ሳሎን ገባሱ የሚሰማኝን ስሜት ገምተው አንተ ስቱዲዮን ለቆልኝ ኤልያስ የሆነ ነገር ፕሮጀክት ጀምራ ጥራኛለኝ አዲስ ሜሎዲ አዲስ ሙዚቃ ማለት ነው ሶ እሷ ሙዚቃ ማለት ሼር እናደርጋታለን ብቻ ነው እኔ የጀመርኳት ከዛ እሱ ይሰራት ሶ ሜሎዲውን አልኩና ጠራሁት የሆነ እንትን ሰምቼ ሶ በእንግሊዘኛ የሆነ ነገር አልኩኝ ማለት ነው እሱን ሪከርድ አደረገኝ ሙዚቃው ነው ረጅም ጊዜ ቆየ ሶ እሱ ካለፈ በኋላ እንግሊዘኛውን ሰማው የሚለው ጓደኛዬ ሄደብኝ አይ ሚስ ማይ ሆም ጥንካሬን አጣው እና እስክንገናኝ አይና ኪው ዶርና ነው የሚለውና እሱን ከዛ አማርኛ ያደርግነውን ፓርት ያለውን የምታውቀው ከሆነ ያለው ተክሉ ማለት ያለው ማለት ኤልያስ ጀማልሽን የማያውቀው የለም የጀማልሽ እህት ባለቤት ማለት ቤተሰብ ነች ማለት ነው ሶ ከሱ ጋር ወደ አማርኛ መለስ ነው ራሱን ያቀናበረው ራሱ የቀዳቸው ቮካሎች አሉ ሶ ከጆኒ ጋር ተማከርኩና ለሱ ትሪቢዩት እናድርግ በቃ ራሱን የሰራው በአውታር በኩል ለሱ ትሪቢዩት አድርገን ወደ ፕሮጀክቶቻችን እንመለስ ብለን አሰብን ማለት ነው ይሄ ነው ስቶሪ ባጭሩ የሚገርም ነው ያኔ ጤናውም ሰላም ነው በሰላም ነው ምንም ይወደ እንግዲህ አንዳንዴ በሰላም ኃይሌስ በነገራችን ላይ ጆኒ ትዝ ይላል ኃይሌና ኤልያስ ድብድብ እሷን እናነሳታለን ድብድብ የሚቀረው ዲስከሽን ነው የሚያደርጉት እሺ እንት ነበር ችግሩ እሱም ነው እሺ እንትን ከኤሉ ጋር ዜማ ላስታስ የተገናኘ ዜማ ላስታስ ባንድ ያኔ እነሱ ታኮ ሳውንድ ወጥተው ወደ አዲስ የራሳቸው ባንድ ሁናንተ ቲጂ አለች ትግስት በቀለ አማኑኤል ማብላል ከዛ ሚኪ ሳክስ ሚኩ ነጋሽ አለማየሁ ነበሩ ሶ እዛ ያኔ በቃ ጩጬ ሆነን እዛ ነበርና ብዙ ትዝታ አለን የዜማ ላስታስ ራሱ ሌላ ራሱን የቻለ ታሪክ ነውና እሱም ጊታሪስት ነበረ እዛ ግን የሁለቱ ነበረ ባንዱ የሁናንተና ኤልያስ ነበሩ ባንድ ሊደሩ ሁናንተ ሙሉ በቡፌዳ ጋር የሚባለው አሁን እዛ ለጋር ጋር ፈርሷል እዛ ነበር የተጀመረው በጣም አንተ ክላሲክ ቤት ነበረ እዛ የድሮ ቤት ነበረ እዛ ነበር ምን የጀመረው ያኔ ነው እንግዲህ የምንተዋወቀው ማለት ነው ያን ቤት ካነሳ አይቀር ምን እዛ ቤት ነው እራት የበላ ሁሌ ደሞዝ እራት የበላ ደሞዙን በራት የጫነ ስማ ደሞዙ በጣም ዲሊሺየስ ነው ህይወት ስቃይ ነው አስበው ገና ከቤት እንደወጣን ነውና
እንትን አለ እዛ ይሄ ፈርመ ደሞዝ መብላት መብት ነው። ከምስጋና ጋር ይሆን ምስጋና ሙላት ባፋ በጣም ለካ ፈርማለሁ እኔና ብር ወስዶ ያቀም ኤልያስ ሄዶ ብር ደሞዝ ሲከፈል ግማሹ ይቀራልና የሚመጣው ማአት ቢል ነው የኛ ቢል ነው የሚመጣውና የሆነ ሰዓት ሄዶ በቃ እንዳይፈርም ኤልያስ ነው ባይ ምክንያቱም ሲታሰብ የሆነ ወራት አለብኝ ከዛን ቀን ዝም እንዳደረገ ነገር እንደዚህ እየሰጠን ደሞዝ ቆመናል እንደዚህ ደሞዝ ላይ ይዛላል ቡፌ ከዛ ደሞዝ በፖስታ ሄዱ ነው ሰጪው እሺ እኔ ገይተሽ አንተ አምጣ ኤልያስ ነው እንደው ምዳለብኝ አምጣ አለኝ ማለት ነው እና እሺ በጣም እዛ በጣም ማት ታሪክ ነው ያለን ነው የሚገርም እንደው ሌላው አሁን ወደ ስቱዲዮ እንምጣ እሺ ከሴዳላ ጋር ስቱዲዮ እንምጣና ከኤልያስ ጋር ምንድን ነው የሚያጨቃጭቃችሁ? ሁሌ ተጨቃጭ በተለይ ኳስ ማየት አይቻልም አይደለም ጆኒ? እስቲ እሱን እናንሳው። ኤልያስ እሱ የአርሰናል ደጋፊ ነው፣ እኔ ማንቸስተር ደጋፊ ነኝ። እሺ ችግሩ ከዚህ ነው የሚመነጨው ሲጀምር ማለት ነው። ከዛ አሁን ለምሳሌ ስራ ማታ ካለው ምናምን ማለት ነው እኔ የማረሰው ማለት ነው ሳንፈልግ ለሱ ደግፈን ነው ማታ ሊበላሽ ስለሚችል ስራ ገባ። በተለይ ከባርሴሎና ጋር ከተጫወተ አርሰናል በቃ ስቃይ ነው። በቃ አንተ ባርሳል አንችልም መደገፍ ወይ ማለት ከደገፍ ስራ ይበላሻል። ምን መሰለህ በጣም ስለምንበሻሸቅ ነው። እሱም ካገኘኝ በጣም ነው የሚያበሽቀኝ። በቃ ገባ። እኔም ደግሞ ያው ካገኘው በጣም ነው የሚያበሽቀውና ሰው ሁሉ እኔ አንድ ቀን እዛ ሰሚት የነበረ ጊዜ እውነት አንድ ቀን ሰው ሁሉ ለሱ ሲደግፍ አድሮ ኧረ እባክህ ሜሲ ልጅ እየተባለ ጆኒ ታስታውሳለህ? አንድ ቀን እኔም ሁለታችን ማንቸስተር ነን እሱ አርሰናል እና ያው ማንቸስተሩ ላይ አርሰናልን ሞስት ኦፍ ዘ ታይም ገባ ጥሩ እንትን ነበረውና ያኔ ግን ባርሴሎና በጣም ቶፕ ነበሩ እና ከሪያል ማድሪድ ጋር ጨዋታ ነበራቸው። እኔ እና እሱ ሪያል ማድሪድ አይደለንም፣ እሷ ባርሴሎና ነች ገባ እና ባርሴሎና እንደሚያሸንፍ 100% እርግጠኛ ነች። ከዛ ሶስታችን ቁጭ ብለን እኔ እና እሱ የግድ ሪያል ማድሪድ ደጋፊ ሆነን እና አይደላችሁ እኔ አገኝስ የግድ ነው የዛን ቀን ስራ አልነበረም ማለት ነው። አይ ነፃ ነው ስቱዲዮ ስራ ሮናልዶ 5 ለምናምን ያሸነፉ ቀን ነው ገባ ሪያል ማድሪድ በቃ ኦልሞስት ማልቀስ ነው የቀራት ማለት ስለ እግር ኳስ ሲነሳ ሁሌ ያንንም ማስታውሰው እኔ እና እሱ እንፈርሳለን በገባ ቁጥር ሮናልዶ ያገባ ይዘላል እኔ እና እሱ በደስታ እንፈራፈራለን እሷ ደንግጣ በቃ ገባ ሁሉም ሰው ባርሴሎና እንደሚያሸንፍ ይታወቃል። ባይ ዘ ዌይ በጣም ጎበዝ ኳስ ተጫዋች ነበር ኤልያስ። የሚገርምህ ኳስ ይዞ እንደዚህ አሁን ሲያንጠባጥብ ስታየው ይገርምሃል። በቃ ታውቃለህ እንትኑ ማለት ነው ታለንቱና ምናልባት ሙዚቀኛ ባይሆን እውነት ኳስ ተጫዋች የሚሆን ይመስለኝ ነበር። ሲሪየስ አሁን የሰፈሮቹ ልጆች ሲያወሩ ማራዶና ነበር እሱም ይላል እኮ እንደዛ ነበር የሚሉትና እንትን በተለይ ይሄ 97 98 እስከ 2000 የሆነ 2002-3 ድረስ በእኛ ማለት ይሄ በጣም በቃ አርሰናልና ማንቸስተር በጣም እንትን የነበሩበት ታይም ነበርና ማታ ሲሰራ ጌም ካለ ቅዱልኝ ይላል ገባ እንዳያልፈው ማለት ነው። እና ምንም ሬዲዮና አጠፋፍቶ ነው ሳይሰማ ዜና በቃ ስራውን ሰርቶ እንዳይረበሽ ማለት ዜናውን ሳይሰማ ማለት ነው። ከዛ እኔ ደግሞ ወይ ማታ አይቼዋለሁ ያን ጌም ገባ ሶ ከተሸነፈ አርሰናል በጠዋት ነው የምመጣው ማለት ነው። ለማብሸት ኃይል አይነሳም እኮ ጠዋት ኃይል ማታ ቻው ይሄጂ መተኛ ሲገባኝ ለነገር ተነስቼ ከዛ ልክ አንኳኩቼ ጠዋት እንግዲህ እሱ ወይም ሙዚቀኛውን ሸኝቶ ምናምን ቁርስ ምናምን አዘንተን ብሎ ቁጭ ብሎ ላይ ነው አይቶ ሊተኛ ነው እና ልክ አንኳኩቶ ሲከፍት ስገባ ውጤቱን ነው የምነግረው ከትከ ምናምን ነው የምለውና
ሌሊቱን ሙሉ አቃጥዬ አስቀድቼ አድሬ እያለ በቃ ስለዚህ አሁን ኃይሌ በጠዋት ካንኳኳ መጥፎ ዜና ነው። እንደዚህ የለውም በሩ በቃ ዳዳ ከከፈተ በኋላ በቃ የግድ ነው እና ከኤልያስ ምን ሚስ ታደርጋላችሁ? ይሄንን ነው ሚስ ማለት የእውነት ዴቭ አሁን ቅድም እንዳልኩ ፐርሰናል ህይወቴ ላይ የሚያደርግ ጣልቃ ኢንቮልቭ የሚያደርገው ነገር አሁን ወደ አየር መንገድ የመመለስ ጥያቄ አቅርባችሁ ተመለሱ የተባለ ጊዜ ቤተሰብ ነበር። አዎ እሺ የዛን ጊዜ አሁንም ሙዚቃ ላይ ነኝ። እሱ ላይ ያለውን ሚላል ነገር ነው ሚስ የማደርገው። በቤተሰብ ብዙ ጫና ይደርስብኝ ነበር። መመከር ያው አየር መንገድ ትልቅ ድርጅት ነውና ከዛ መውጣት እና ሙዚቃ ውስጥ መሆን ቀጥታ ተጋጨ የሙዚቃ ህይወቴና በተለይ አውታርን ከጀመረን በኋላ እዛ አምሽቼ ከዛ ጠዋት የሚወስደኝ ሰርቪስ 10 ተኩል ከሌሊቱ ይመጣል ምናምን ተማታ በቃ ተጋጩ። ከዛ በቃ ሁለቱ ተጋጩ። የዋርኒንግ ተሰጠኝ ተከታታይ ነገሮች። ከዛ ተርሚኔት ተደረገ። ተመከረ ተባለ ኃይሌ ደስ ስለሚለው ነው ታሪክ ተመለሱ የተባለ ጊዜ እኔ በቃ ሌላ ህይወት ለምጃለሁ። የስቱዲዮ ምናምን የሚባል በምልብ ጊዜ ቤተሰብ ጋር አሁን እሱ ከሞተ በኋላ ነው የምሰማው። እናቴም ካረፈች በኋላ ነው ከሷ ጋር ቀልጁ በቃ ሙዚቀኛ ነው ታውት ቴክኒሻን አይደለም የሚል ከባድ ሙግትና አላውቅም። እሱም አይነግረኝም ዳይሬክትሊ ከእናቴ ጋር በቃ ይሄ የሆነ ነገር ጥጋስ ይዞልኛል የቤተሰብ ጫና ጋር አልነግረውም እንጂ እኔ ራሱ ካለፈ በኋላ ነው ማለት በጣም ፍልሚያ ነበር። ለካ ይደውሉልኛል እንዴት ነው ያው ለሱ እንዳይጨነቅ አልነግረውም እንጂ በጣም እንደው ነበር ከማለት ካለፈ በኋላ ነው ማቀው ይሄንን ሚስ አደርጋለሁ። ሙዚቃ ላይ ደግሞ ሙዚቃ የነበረኝ ሙዚቃ ወዳለሁ ምናምን ስመጣ ወደሱ ምናምን የሆነ ነገር እኔ አሁን ጊታር ሊክ ላድንቅ እችላለሁ ወይ ፕሮግሬሽን ምናምን ቆይ እሺ እንደዚህ ኦዲየንሶችን ምን ልትላቸው ነው የሚል ሐሳብ አሁን እኔ ሐሳብና ግጥም የሚለውን ነገር ኤልያስ ጋር ነው ፒክቸር እንዳደረገው እንትን ያድርጉት የስቱዲዮ ዴፊኒሽን ያው 3x4 ወይ 4x4 የሆነች ሩም ውስጥ ይሄ የሙዚቃ መሳሪያዎች ስብስብና ይሄ ኢንተርፌስ እንትን ሳይሆን የሰው ክፍት የሰው ጆሮ የምናገኝበት ፖርታል እንደሆነ በቃ በዛ እንትን ዲፋይን እንዳደረገው አድርጎኛል። ይሄን ሚስ አደርጋለሁ። አሁን ጆኒስ ነው እንደ መጀመሪያ እውቀት ማለት ነው። እነዚህ እኮ እነዚህ ናቸው። አንተ ጁኒየርስ ናቸው። አይ ነው አያምንም እንጂ እሱ በጣም ሚስ ማድረገው ምን እንደሆነ ታውቃለህ? አሁን እኔ ከድሮ ጀምሮ ብዙ ውሳኔዎችን በራሴ በወጣትነቴ ከቤት የወጣው ሰው ነኝ። የሽማግሌ ኑሮ የነበረኝ ሰው በኃላፊነት በጣም የሚሰማኝ ሰው ነኝ። አገባህ አይደለ? ዘልዛላ አይደለሁ ምናምን በራሴ ነው እና ብዙ ውሳኔዎችን እኔ የምወስን ሰው ነኝ። ግን የመጨረሻው ውሳኔ ላይ ምንም ነገር ላይ ህይወቴ ላይ ምንም ነገር ላይ ምናልባት ብዙ ነገር ላይ ገባህ ለማባሌ የመጨረሻው ውሳኔ ላይ እሱ ጋር ነው የምደውለው። ገባህ? ስለምንም ልወስን የሆነ ሁለት አቅጣጫ ይዤ ማንንም አላምንም። ጠንካራ እምነት አለኝ። ገባህ ብዬ ያቺ የመጨረሻውን ውሳኔ ለማድረግ ኤሊ ይሄ ነገር ምናምን እለዋለሁ ማለት ነው። አሁን ለምሳሌ ይሄን አልበም ስሰራ ያኛው ቁልፉን ስጪኝ አልበም አበጋዝ እንደዚህ ተንከባክቦታል። ገባህ አይደለ? ሌላ ቦታ ቢቀዳም በሱ በኩል አልፎ መጨረሻ ላይ በደንብ አድርጎ እያንዳንዷን ነገር ጽድት አድርጎ አንድ ትልቅ ሰው አለ። ገባህ? ያን መጨረሻዋን ኤክስኪዩሽኑ ላይ በደንብ እንትን ይሄን አልበም ስሰራ ምንም ነገር ይሁን ምንም ነገር ሄጄ ያሰማዋለሁ። ገባህ? ስለዚህ የሌላም ሰው ስራ ሆኖ ኖ የኔን ስራዎች እኮ ራሴ የምሰራው ነው ዋሬቨር ዞሮ ዞሮ አሰማውና ሁሌ የሆነች ነጥብ ሲነግረኝ እኔ ያላየሁበትን አንገል ነው የሚነግረኝ። ከዚህ ለመናገር ብሎ የሚናገር አይደለም ኤልያስ። ከዛ ደግሞ የሆነ ጃጅመንት አለው። ምን ጃጅመንት አለው መሰለ? አንዳንዴ አሁን ለሌላ ሰው ሲሰማ እናቱን አማክሮ እናቱ ጋር ደውሎ ሲባል ለራቀ ሰው እንደ ዱርዬነት ገባ። እሱም ራሱ ሙዚቃ ውስጥ ህይወቱን አጥፍቶ ሌላ ሰው ደግሞ ጎትቶ ይከታል እንዴ? የመለገበ ለአንዳንዴ ብላይንድ እንደዚህ ለሆነ ሰው እንደዛ ይመስላል፣ ግን አይደለም። የሰው ልጅ ሁሉም ሰው የተፈጠረበት የሆነ ቦታ አለ። የሆነ ቦታ ያን ኢንቫይሮንመንት ደስ እያለው ኢንጆይ እያደረገው የሚሰራው
አሁን እሱ የሆነ ስትራክቸርድ የሆነ ሲሪየስ ነገር ላይ አንዳንድ ነገር ላይ ለምሳሌ እንትን ምንድነው ሙዚቃ ላይ ያለው ጥንካሬ የሆነ ቦታ ላይ ደግሞ የሆነ ድክመት አይበታለሁ አባባሌ ገባ ለዛ ነው ለስትራክቸርድ ለሆነ እንትን ስራ ህይወት ገባ እዚህ ላይ ደግሞ ያዛጋ ዊክነስ የሆነ እዚህ ጋር ትልቁ ጥንካሬው ሆኖ ደግሞ አይዋለው ማለት ነው ስለዚህ እሷ የሰው ልጅን በዛ መደረጃ ነው የምትረዳው ይሄ ሁሉም ሰው በሚያየው ምስል አይደለም በዛ ነው የምትረዳውና እሷ ኢንቮልቭ ስታረግ ትልቁን ኃላፊነት ከሷ ላይ ተሸክማ ነው የመልገባ አታርግም እንደዚህ ለሁሉም እየደወለች የምትል አይደለች ምክንያት ስለዚህ አሁን እኔ ይሄን አልበም ላው ከመውጣት እርግጠኛ ነኝ አሁን ብትኖር የሆነ ለውጥ አድርጋ ነበር ወይ ገባ ሄር ለማዋሌ ለምን ማንንም አላምንም በጣም ጠንካራ እምነት አለኝ ማምኖን ነው የምሰራው ግን ለሷ ቦታ አለኝ ሁሌ ስለዚህ ለኔ ሁሌ እዛ ፖይንት ላይ ያ ሰው የለም ደውልለት ሰው የለም ማለት ነው ገባምለ በዛም ይሳረጋሉ በጣም ጥሩ ስለ ኤልያስ ነውና እየተጫወትን ያለነው ከማን ጀምር ሶስታችሁንም ከኤልያስ ቅንብሮች እንደ ፕሮግራማችን እንደ ጨዋታችን ማዋዣ እንጠቀማለንና ኃይሌ ከኤልያስ ቅንብሮች ውስጥ ለአድማጮች ብንጋብዝ ብለህ የምትመርጠው ዘፈን አለ? ያው እንግዲህ ኤልያስ በርካታ ስራ ማስተር ፒሶች ያሉት ሰው ነውና እኔ የሚገርም አንድ ያው ምን እንደተፈጠረ ታውቃለህ የሆነ ጊዜ ውደደኝ ተብሎ የሚለው የዘሪቱ ዘፈን ውደደኝ ተብሎ ቤት እንግዲህ አስበው ከወጣ ከስንት ዓመት በኋላ ማለት ነው በጣም ከረጅም ዓመት በኋላ ቤት ቁጭ ብለን ከጓደኞቻችን ጋር ጊታሪስት አለ የኛ ደረጀ እና ቤት ቁጭ ብሎ በጊታር ይጫወተዋል ቤትና ሳይ ሁለት ኮርድ ነው ታውቃለህ ዘፈኑ ጠቅላላው ማለት ነው ደወልኩለትና ኤልያስ አንተ እንደዚህ ይሄ ዘፈን ግን ይገርማል እኮ ማአት ነገር ያለበት ይመስላል ግን ሁለት እንትን ነው ምናምን አሁን እኮ ነው ያስተዋልኩት ስለው በስንት ዓመት ትትረኝ ምናምን አለኝ ማለት ነውና እዛ ቤት ውስጥ አሁን እንዳለ አሁን ለምሳሌ የሆነ ቦታ ቁጭ ብዬ ዘፈኖቹን ስሰማቸው ምናምን እኔ ያን ቀን ያ ወይ ያ ዘፈን ሲሰራ ወይ የሆነ ነገር ተፈጥሯል እዛ ቤት ወይ የሆነ ነገርና አሁን ነው ማለት ከሆነ ጊዜ በኋላ ነው በደንብ የምንሰማቸው ማለት ነው ለምን ያን ቀን እስቲ ስሙት ይላል አሪፍ መሆኑ ግጥሙ ዜማውን መሳካቱ በቃ አሪፍነቱን እሱ እንደ ፕሮዳክሽን ነው የምንሰማው ሶ አሪፍ ነው አይደለም ብሎ የራሱን ስራ ያሰማሃል ማለት ነው ከዛ ባተረፈ ቁጭ ብለህ እንደ ሙዚቃ አትሰማውም ገባህ እንደ አድማጭ ነገ ደግሞ ስቱዲዮ ስትሄድ ሌላ ነገር ነው የምትሰማው አፍተር ቱሞሮም ሌላ ነው የምትሰማው ገባህና አሁን ነው ገባህ ቁጭ ብለህ ስትሰማቸው ይገርምሃልና እኔ የቤሪ አልበም በጣም ይገርመኛል አሁን ስሰማው እዛ ላይ ያሉት የሱ ሳውንዶች ጊታሩ በተለይ ማለት ነው በነገራችን ላይ ትራንዚሽን በጣም በቃ ለየት ያለ ሳውንድ ይዞ የመጣበት ስራ ነው ከዛ በኋላ ነው እኔ አሁን ጆኒ በጣም በእውነት የሚገርመው ጊታር ተጫዋቹ የነበረውን ኤልያስ አሁን ሰው የሚያውቀው በአሬንጅመንት ያ የምናውቀው እኔ እናንተ የምናውቀው ኤልያስ መድረክ ላይ ያለው እኔ አሁን ይቆጨኛል ቅጂዎች አለመኖራቸው ብዙ መድረክ ላይ ኤልያስ እኔ ባንድ ውስጥ ጊታር እንደዚህ ሁሉንም ነገር ሲሆን ያየሁት አሁን ኤልያስ ላይ ትዝ ይላል አይደለም የሆነ ነገር ሲጎል እሱ ነው ያ ቴጃል ለሰጣ ከመዲና ባንድ ጋር በጣም ተጫወተ ፐርፎርም ያደረኩ በጣም ነገር በጣም በቃ ሰው ማየት አለበት It's a thing, when it's up, let's make out to microphone and start to make it all out simple. Take the girls to the book, I'm a small, and I'm a wish they can remedy. One by one, a Jamaican is the cool, from the test of Washington to what up, it was smoke bag and red. I am a one, the leg, and that's me not this much age to get up. So them they just open up the book, it's like a dub. First up the reggae music, all the words, lyrics, make suckers every time we touch the mic. Give me boom, shaka, but I'm nice, get the vibe. We are after that, this is the definition of shot. Dig it on. Lady Nana way, boy. Lady Nana way, boy. Lady Nana way. Let's up, let's up, let's up, let's up,
ሲጫወት መድረክ ላይ ጊታር በተለይ ሲጫወት እና የቤሪ አልበም እኔ ደስ ይለኛል። ብዙ የሰራቸው የድሮዎቹ ሳውንዶች አሉ ቴዲ ላይ ያለው እና እኔ ይሄን ነው ማለት አልችልም። ግን በተለይ እኔ የቤሪ አልበም ላይ ያለው አንድ ምረጣ ብሉዙ የሷ የቤሪ ህሊና የሚለው ማለት ነው ከነ ትርጉሙ ከነ መልእክቱ ማለት ነው። እሱን እናደምጣለን። በዚሁ የእናንተ ምርጫ ወደ በኋላ እቀበላለሁ። በግድግና አንድ ምረጣ ከዛ ደግሞ የሆነ ነገር እናደርግና ከዛ በኋላ እንሰማለን። የስቱዲዮ ትውስታችሁን እናንሳ። የሆኑ ሞመንቶች አሉ ገብቷል አይደል? ጆኒም ዴቭም ኃይሌም ኮዲን ያመመኝ ትዝ ብሎኝ እሱን እናንሳ ነበር ጉኔ ደግሞ እሺ አስጀምረዋል። እንትን ቢከብድም ነው አይደል ዘፈኑ ላይቻል የለም ሁለተኛው አለ ያለው እሱ ቀረጸኝና ገባይ እሱ ሲቀርጽ ፒስ ባይ ፒስ ነው የሚቀርጽ ማለት ባንዳ ያዘፍን አሁን ላይቻል የለም የሚለው ቢከብድም ግሉ ብቻ በልልኝ ይለኛል። ገና ሀ ብሎ መስራት ሲጀምር ነው ጸብ የሚጀምረው ማለት ነው ከኔ ጋር ለመሰለ ወይ ኖ ሀያቱን እንደ ሬጌ እንደዚህ አድርገው ምን አልለዋለሁ ዝም በል ምናምን ነው የሚለው ወይ እዛ ቁጭ በል እዛ ግባና በቃ ቁጭ በል እዛው ቁጭ በል ምናምን ተብሎ እና ይሄ እሱን ዘፈን ሲቀዳ ምን አስበዋል ይሄ ቮካሊ ይሄ ከዜማው የሚሰማውና ድምጹን ስትገባው እንደዚህ ይሄ ቴክኒካል ይሄ ከቫውል ጋር የተገናኙ ነገሮች እያሰራ ነውና መሞከር የምፈልገው አዲስ አዘፋፈን አለ ብሎ እሱን ነው እያረጋለሁ ገባህና ቢያንስ 4 ባር እንዘፍን ነበር በፊት ገባ ይሞላል ቢያንስ እርጅና መጣና ድቅና ለፊቴ ምናምን እባክህ ተመለስ ልጅነት በሞቴ ድረስ ቀርተን ከዛ ደግሞ ነው እሷን እያስተካከለ ምናምን ይሄኛውን አሁን ጭራሽ ይከብድም ቅሉ ብቻ በልልኝ ይለኛል ማለት ይከብድም ቅሉ አለ ማለት ድገመው ይለኛል ማለት ከዛ እሱ በብዛት ቢያንስ ልግፋውና ትንሽ ቢያንስ ሁለት መስማት ሁለት ሰንኝ እንኳን ለበልና ይበልላል 11 ሰዓት ሆነ ባይዱ ሊነጋ እንደዚህ ሆነ 12 ሰዓት እቺን ቃል ለመቅዳት እንደዚህ እያልን መጨረሻው ደረስን ስዛር ሲል ኮዲና መስፈናቃት በእውነት ነው ኮዲና ምን መጨረሻ ላይ በቃ እሺ ይበቃል ስቱዲዮ ውስጥ ምን ይለኛል መሰለህ ስንገናኝ ደስ የሚልህ አንድ ስራ ጨርሰን ነው የምንወጣው ደስ የሚለው ኤልያስ ጋር እና እናንተ ስንገናኝ ይላል አንተ ይሄ የዜማ አይዲያዎችን ይወዳቸዋልና የሆነ ጫካ ትጥሳለህ ይላል ከዛ እኔ እመጣልና ይላል ዜብራ ላይት ምን አንተ እንትን ጥርጊያ ነገር ነው የምትሰራው በደረማ መስሎ አዲስ ነገር ከፍታለህ ይላል ምን ታራው ላይ ነው ህግ ይወጣለታል ምልክት ይደረጋል ኖ ፓርኪንግ ይላል እዚህ ጋር እና አሪፍ ነን ይለኛል እኔ እናንተ ገባና እኔ ስቱዲዮ ውስጥ በጣም በቃ ኢንጆይ የምናደርገው ሰዓት ነው ኦፍ ኮርስ እንጨቃጨቃለን ያው ስቱዲዮ የሚመጣ ሰው አንዱ ስራውን ሊሰራና የኔና የሱን ጸብ ሊሰማ ነው የሚመጣው የታወቀ ነው ዴቭስ እኔ ወደ መጨረሻ አካባቢ ወደ ቁጡ ኤልያስ ነው አሁን የሆነ ፕሮጀክት ላይ እየደከመው ከወጣ በኋላ ከሰለሞን ኃይለ ማርያም እኔ እሱ ሆነ መጨረሻ ላይ እየሰራ የነበረውን ፕሮጀክት አይደል ኤልያስ ነው የሰራው ኖ ሰለሞን ኃይለ ማርያም ሚክስ እና ማስተሪንግ የሚሰራ ልጅ አለ ሶስታችን እሱ ስቱዲዮ ሆነን ኃላፊነት ወስደን እሱ ዳያሊሲስ እያደረገ እንደዚህ እያሰማ ነው እያላከን መስራት ጀምረን ነበር የሆነ ሙዚቃ አሩን ነው ሜንሽን ማድረግ ካለብኝ ከዛ የሆነ ቦታ ላይ የሆነ ዜማ የረዘመ መሰለንና እዚህ ጋር ይሄኛው ይቆረጣልን ማለት ነው አንድ ላይ ሰራ ነው አዎ አንድ አጥቅስ ዘፈኑን ቢ ከዛ ከዳያሊሲስ ወጣ ወይ እንዳትወጣ አለ በስልክ ከዳያሊሲስ ነው እሱ ባይዘው እኮ the last የኤልያስ አሬንጅመንት ነው አይ ነው እኔ እንትኑን መጥቀስ ስላልፈልኩ ነው ዘፈኑ አዎ ገደል እሺ ምክንያት አለ አዎ እሺ ችግር የለም በቃ ይሄን ኤልያስ ትንሽ ሰው የሚያውቀው ከሆስፒታል ወጣውና ማን አንተ ነህ ሙዚቃ ምን እንዳሰብኩ ይሄንን የሆነ ፓርት ተቆረጠች ወጣ
ከዳያሊሲስ እኔን እኮ ነው ከዛ ጦርነቱ አይ በቃ ይሄን ኤልያስ ትንሽ ሰው ነው የሚያውቀው ነው ማለት እና ምን አስቤ ምናምን ከዛ ይሄ ፓርት እኮ ትንሽ ረዘም ብሏል ምናምን ነገር ጭራሽ ምናምን ነገር አለ እና ትዝ ካለ ክራር የሚጫወተው ጋር ሁላ ደወለ እቀጥላለሁ ምናምን ብሎ የዛን ቀን አነጋን የሆነ ፓርት ላይ የሚያስተካክለው አስተካከለና ጽሁፍ ጨመረ ለዛ ነው አልጠቅስም ያልኩ እንትኖች የጻፋቸው ጽሁፎች ከዛ በኋላ እኔ ልንገር እንደዚህ የሆነ ሙዚቃ አለ ያ ሙዚቃ የተሰራ የግሩፕ ነው እሺ ከዛ ኃላፊነት ሰጥቶናል እሱ ሳንቴ ታሟል በዛ ሰዓት ስለዚህ ሲሰጠን ኃላፊነት ገባ ስላመነብን ነው የሰጠን እሱ አለ ዋናው እሱ ስቱዲዮ ጎበዝ ነው ዴቭ ባይዘው አሁንም እሱ ነው ሙዚቃ የሚሰራው ከዛ አንድ ላይ ሆነን ስለተባለ መባል ያለበት ስለተባለ ይሄኛው ባይደገም የተሰራ የግሩፕ ነው እሺ ከዛ ኃላፊነት ሰጥቶናል እሱ ሳንቴ ታሟል በዛ ሰዓት ስለዚህ ሲሰጠን ኃላፊነት ገባ ስላመነብን ነው የሰጠን እሱ አለ ዋናው እሱ ስቱዲዮ ጎበዝ ነው ዴቭ ባይዘው አሁንም እሱ ነው ሙዚቃ የሚሰራው ከዛ አንድ ላይ ሆነን ስለተባለ መባል ያለበት ስለተባለ ይሄኛው ባይደገም አዎ ዜማው ራሱ ደግሞ ሊል ነው እንደገና 8 ባር ገባ ማለት ደብል ማለት ነው ስለዚህ ይሄ ቆረጥ ብለን ቆረጥን ማለት ነው የሚገርምህ እኮ ያን ቀን እኮ አሰምተናል ግራ ይገባኝ እኮ ወስደን አሰምተናል እኮ ሰውም ነበር አልጋ ላይ ነበር ግርግር አሪፍ ነው አለና ቤት መጣ ማታ ማለት ነው ተከፈተ ስማም ሌላ ሰው ነው የሆነብን ማለት ነው አዎ ሌላ ኤልያስ ነበር እና እኔም ገገምኩ እኛም አይሆንም አይገባም ከዛ ከክሊፕ በኋላ አስገባ ያ የሚፈልገው ነገር እሱ ብቻ አይደለም መግባቱ አሳምኖናል ባይዘው እኔ አስደንግጦ በኋላ ሊያረግ ያሰበው ግን ስንከራከረው ማለት ኤልያስን አልሰማል ነው እኔና እሱ ቁጭ ብለን ማለት በፍጹም አይሆንም ማለት የሱ ረጅም እንት ነው እንግዲህ እንደዚህ ወገቡን ይዞት ያለ መናናቅ እዚህ ቤት ያለ መናናቅ አለ ነው አረድ በቃ መናናቅ አለ ማለት በጣም ኤልያስ ማለት አግሮ እሺ ነው የምንለው ያን እንዲህ ቢል በቃ የሚሰማ አጣ ማለት ወገቡን ይዞ ቆሞ ማለት ካገባለበት አይ ነው በዚህ ቤት በቃ መናናቅ እንደው ማለት ክራር ደወለ ሰው ጋር መጣ ተቀዳ መቼ ይመቻል አረ ይረዝማ አልኩ ማለት በቃ ስላናደድ ነው ማለት የሚገርም እኔ ራሱ እንደዛ ተከራክረ ነው ለካ ከዛ እዛ ዘፈን ላይ ሲንዝ ቤዝ ያሰበዋል ሲደግመው አነጋልኩ በሌላ እንትን ዜማው ራሱ ተደግሞ ሌላ ፕሮግሬሽን ለካ ያሰበዋል ፋይናሊ ይሄ ስላለ ነው አለ ማለት ነው አረጋው እግዚአብሔር ይባርካችሁ ተባለ ምናምን ጠዋት ላይ ማታ ግን ሌላ ነበር ሁኔታው ሌላ እኔ በቃ ይሉ አቀማቱ በቃ እንደዚህ እንትን ይዘው እዚህ ቤት ምናናቃለ በቃ አይ ጆኒስ አሁን ሰው ነው አንዳንዴ ስለ ኤልያስ አንዳንድ ነገር ስትናገር አንዳንድ አርቲስቶችም ስለ ኤልያስ አሁን ሙዚቃ ላይ የኤልያስ ልዩ ባህሪ ስቱዲዮ ውስጥ ምንድነው በሚለው ነገር ላይ የሚናገሩበት መንገድ ሌላውን ሙዚቀኛም በተወሰነ ደረጃ ኢንሰልት ለማድረግ ይመስላል ማለት ነው ገባ አባባሌ ግን አሁን አይደለም ግን ሁሉም ሰው የራሱ ገባ በጣም ወዳቸው ሙዚቀኞች በጣም የሚወድ አሰራር ያላቸው ሰዎች አሉ አሁን የኤሊ ነገር ፐርፐዝ ነው ማለት ነው ገባ አሁን ይሄ ልክ አንተ ሙዚቃ ይዘመታል እሱ ከዛ ሙዚቃ የሆነ ፐርፐዝ ፈልጎለታል ሆነ ምክንያት ገባ በሆነ መንገድ በቃ ምክንያታዊ እንዲሆን ይፈልጋል ሙዚቃው ማለት ነው ገባ አሁን ለምሳሌ በቪዲዮ ሲበላሽ የሚናደድበት ነገር የሆነ ሰው ሙዚቃውን ሰርቶ ቪዲዮ ሲሰራ የሱን ታሪክ በትክክል ያብዳል የኤሊን ያኛውን ሳይዶን የምታየው እንደዚህ አይነት ነጥብ ላይ ነው አሁን እነሱ እንደሚሉት አይነት ታሪክ እሱ የሆነች ነገር ሲያደርግ ሁሌ ለዋለው ድክመትና ጥንካሬን እንደውም ከዚህ ጋር የጄ ምናገር እንትና ድክመትና ጥንካሬን አንደርስታንድ ያደርጋል ስለዚህ አሁን ለምሳሌ
ሁሌ ስቱዲዮ ስትገባ ታዲያ ምን ይሆናል መሰለህ ስለሚያውቀው ድክመትህን የሆኑ አይነት ሜሎዲዎች ለአንተ የማይመጥኑ ወይ ደግሞ አንተ የማትመጥናቸው አይነት ሜሎዲዎች ሲመጡ እነሱን ከርቭ አርቲስቱ ላይ ገባው ይችላል። ገብቷል አባባሌ? ስለዚህ ሲቀዳህ በቃ ላብህ እሱ እንዳለው ላብህ ፐርፌክት ነገር እጁ ላይ እስኪይዝ ነገር ሊያድር ይችላል። ከጊዜው ጋር ዛሬ ጨርሼ እሱን ምናምን አይደለም። እዚህ ይሄን ስራ ያን ምክንያት በቃ ቢልድ ማድረግ አለበት ማለት ነው። ገብቷል አባባሌ? ስለዚህ ሙዚቃውን ተወስዶ ሌላ ቦታ የሆነ ነገር ሲደረግበት ወይ ምናምን እንደሱ ቶሎ የሚያሳጭና የሚቀየም ሰው የለም። ለምን ያን ትልቁን ስዕል ታበላሽበታለህ ማለት ነው። አሁን ከኃይሌ ጋር እውነት የሚገርም ሂደት ነው። የኃይሌ እና የኤሊ ያ ሰዓት ስንት ዓመት ነው የፈጀው? አልበም ተጀምሮ እስኪያልቅ ከመጀመሪያው ከገባህበት ሐዋሳ ሁሉ ተኬዶ 9 ዓመት 8 ዓመት whatever ይኸውልህ ይሄ ለሌላ ሰው በዛ ሰዓት አልበም ብቻ አይደለም የተሰራው። የሆነ ትልቅ ሰው ግብዳ ሰው ነው ቢል የተደረገው። ገባ? ፐርሰናሊቲ ብቻ አይደለም። ፐርሰናሊቲ አንድ ነገር ነው። ፐርሰናሊቲ ኦፍ ኮርስ ሁላችንም ጋር እኔ እንደዚህ ስለ እኔ ኤሊን ቁጭ አድርጌ ምገስጻት ሰው ነኝ። ነጥብ ቦታዬ ላይ ገባህ ለባባሌ ተቀባይ ብቻ አይደለም ሰጪ ነኝ እኔ ማለት ነው። ማለት እንደዚህ ነገር ላይ የራሴ እንትን አለኝ። ተከራክሬ ማሸነፋት ነገሮች ይኖራሉ። ከዛ መቀበላት ደግሞ ለህይወቴ ደግሞ ጠቃሚ ገባምለ የኃይሌና የሱ እንትን ኃይሌ መጀመሪያ ሲመጣ ስለ ሙዚቃ ላይ የነበረው ዕውቀት እና ልክ አልበሙ ሲወጣ ሌላ ሰው ነው። ገባ አባባሌ? እሱ ስለ ሙዚቃ ያለውን አመለካከት በደንብ አድርጎ በቃ ውስጡ በቃ በሚገርም ሁኔታ ነው ያነጻው። ሙዚቀኛም ነው ያረጋው። አንደርስታንድ አደረከኝ? ይሄ በጣም የሚያስደነግጥ ነው። አሁን ሁለተኛ አልበሙ ሲወጣ በጣም የኔ ፌቨራይት አልበም ነው ማለት ነው። እሱ ሁለተኛ አልበም የኤልያስ ተች ኤልያስ እዚህ ላይ ብዙ ነገር አይቀይርም። ገብቷል የምልህ ምን ማለት ነው? ምንም ለኔ ጆሮ የጎደለው ነገር የለም። ገባ አባባሌ? አሁን እሱ የሰራውን ሜሎዲ የሰራውን ግጥም ምናምን እዚህኛው አልበም ላይ አንደርስታንድ ስታደርገው እና ምን ያክል ጥልቀት እንዳለው ስትረዳ ያ ሰው ነው የተፈጠረው። ገባ? ያ ሰው አልነበረም ነው። ስለዚህ ኤሊ ሙዚቃ ውስጥ ከሙዚቃ ጋር ብቻ ሳይሆን ከፐርሰናሊቲ ከሰውየው ጋር ያን ሰውዬ ግርማ ሞገስ የሚሰጠው የሆነ ግዙፍ አርቲስት የበለጠ የሚያደርገው ነገር አብራ ትሰራለች ማለት ነው። በዚህ ፕሮሰስ ግን እሱም አሪፍ ተቀባይ ነው። እውነት እንደሱ ደም ብዛቷን የሚያስነሳበት እንደሱ በጭቀጫቄ ሌሊት ደውላ ይሄ ኃይሌ ያልሽ የተንቀጠቀጠች ነው የምታወራው። ገባ? ግን at the same time እሱም በደንብ ስለሰማት ነው ያ ለውጥ የመጣው። ገባ አባባሌ? እሱም ስለ እንትን ስላለ ስንገባ ያው ትዝ ይላል በቃ ዜማ ላስታስ ከዛ በኋላ ወደ ስቱዲዮ ያው ባህሪያችንም እድሜያችንም ምናምን ገባ እና እሱም የሚገርም ነገር ታስታውሳለህ የነበረውን ሂደት ምን አይነት ባህሪያችን ሁላችን እና እናንተ ባህሪ ብቻ አይደለም እያረቀ ሄደው ኤልያስ የራሱ እሱን እኮ ነው የምነግርህ። እሱን ነው በጣም እኛ ግን አሁን ለምሳሌ እዛ ስንገባ ከሬጌ ይዘን የሄድነው ነገር አለ። ገባ? ስንነሳ ሚውዚካሊ አሁን ኤልያስ በአንዳንድ ነገሮቹ በአመለካከቱ በዛ ጊዜ የነበረውን የራስታ ውስጥ ያለው ምናምን ላይ እንትን ላይለው ይችላል፣ ግን ሞቲቬሽኑን ሪስፔክት ያደርገዋል። ገባ? ለአንድ ነገር ዴዲኬትድ መሆንን ማለት ነው። እኛ በዛ ሰዓት አንዲት ስንቅ ይዘን መተናል ሙዚቃ ውስጥ ማስታወሳት ማለት ምንድነው ሜሴጅ ትዝ ይላል። በቃ እነዚህ ዝላ የሚሉትን እነንትና የሚሉትን እሱን ማለት ስቴጅ ላይ ይሄንን ነው ጋይድ ያደረገው። ይሄን ኤነርጂ አየ ኤልያስ አልሰበረውም። ገባ? ምን አደረገው? ቱ ዘ ራይት ነገር እናድርግ። እሱም በዛ ሰዓት ገባ እየተቀየረበት ያለበት ባይብል እያነበበ ከብዙ ነገር ስለዚህ ምን ማለት ጀመረ? ሙዚቃ ቱል ነው። ስለዚህ ይሄን ቱል ወደዚህ እንቀይረው እና ሜሴጅ መሆን አለበት። እንደው ምን እላለሁ 100% በቃ ሜሴጅ መሆን አለበት ምናምን ስል እሱ አየ እንትን ነው እሱ ባይዘው ኤልያስ ቢዩቲ ያለው ያውቃል፣ ውበት ማድረግ ይችላል። እና ምን ይላል? ይሄን ነገር እንደዚህ አድርገን በፍቅር አድርገን በምን አድርገን ይላል። እና እንዲህ እየተባለ አብረን ነው አንድ ላይ ሆነን ነው ወደዛ ሐሳብ። ከዛ በኋላ እሱ እንደውም ጭራሽ የዛ ነገር አልፎ ሄደና ዋናው ማስተር ሆነ ማለት ነው የዛ ነገር። እና ኤልያስ ቤት ውስጥ ይሰማሃል። ስማ ጀማነሽ እኮ ናት ሙዚቃ የምትገመግመው። ስማታ ፋይናል ሰርተን
እኔ አሁን ለምሳሌ ካልጣማት እኔ እፈራለሁ ራስ ድንገት ማን የሆነ ሰው ተወክላለች። ለምሳሌ ባዶ ነበር ምናምን እነዚህ ስራዎች ስንሰራ አሪፍ ነው አይልዬ ምናምን ትላለች። እንደዛ ካላለች ግን እንፈራታለን። ኤልያስ በጣም ነው የሚያከብራት ባስተያየቷን ማለት ነው። ሰራተኛው ሳትሆን ቤተሰብ ነች እና ገባ እሷን ሰምቶ አስተያየቷን ሰምቶ ማረም የሚችል ሰው አቅም አለው ማለት ነው። ይሄ አየህ የቱን ድረስ ወርዶ ማየት እንደሚችል ማለት ነው። አንዳንድ ሰው ራሱን በሆነ ነገር ሌቭል አድርጎ ከዛ በታች የፈለገ አሪፍ ነገር እንኳን ቢያይ ማየት መረዳት የማይችል ለራሱ ሚስ የሚያደርገውን ነገር ማለት ነው። እና ኤልያስ ይሄ ነው የሚገርመኝ እንትኑ ማለት ነው። ከሷ በፊት የነበረችው ማለት ነበር ሲፈናት ኃይለኛ ሴት ነበረችና እሱ ግቢ ዳር የሚቀመጡ ልጆች አሉ እና ተነሱ ከዚህ ጋር ምናምን ትላለችና ግቢው አጥሩ ስር አንዴም ካላት በር ከፍታ ኤልያስ አልሰማሁም ብሎ እሱ ከስር ሪሞት ይጨምራል ቲቪው እንዴ ታጣላይ ነው መሰለ ሲነግርህ ጠራች እኮ ይገርማል አባርልኝ ደግሞ በር ከፍታ ነው አይደል? በር ይዛ አቋቋማን ራሱ ያሳያል። በር እንዲህ ብለህ ልታደባድብ አልሰማሁም ማለት በጣም ደስ ይላል። ጆኒ አንድ ሙዚቃ እንጋብዝ ከኤልያስ ጋር። እሺ እንግዲህ ነገር አረዘም ካልከኝ አይ ነው ካልከኝ ምን እላለሁ አሁን ኤልያስ ሙዚቃ ሰማ አካሄዷል ሳይ አሁን ዘሪቱን የሰራችበት ምናምን ሰዓት ኤልያስ በጣም አሪፍ ሰሚ ነበረች። ለምሳሌ እንደዚህ ሙዚቃዎችን በደንብ ቁጭ ብላ ሰምታለች። አባባል ይገባ እዛ ጋር የነበራት ነገር ከዛ የሰማችውን ገልብጣ ደግሞ አርቲስቱ በሚመቸው ነገር በጣም የሆነ ከዛ የሆነ ቦታ ላይ ስትመጣ ደግሞ ይሄ ማንነቷን በጣም ሙዚቃ ላይ ማስፈር ገባ በዛ በኩል በጣም ዲፕ ሄደች ማለት ነው። እና እንደዚህ የምትላቸው የሆኑ አርቲስቶች የሆኑ ፕሮጀክቶችን ስታይ የተለያየ አዲስ ነገር ውበት ገባ የፈጠረችባቸው እንደዛ ታያለና ለኔ የጌታያንን ላይ አሁን ብሬ አጠቃላይ አልበሙ ሲጀምር ያቺ ዘፈን ሲጀምር ልጅየው ምን አይነት አርቲስት ነው እዚህ ጋር ያለ ሌላ ዘውግ ላይ ያለ አርቲስት ጥንካሬውን ታውቀዋለች ገብቷል ማለት ይሄ ልጅ አምጥታ ሌላ ቦታ ነው ቁጭ አረጋችሁ ከዛ ግን በሱ በሚያምርበት ገባ ስለዚህ እንደዚህ አይነት ሙሉ ሰርክል ነገር እንትን ያለችባቸውን ፕሮጀክቶች በጣም እንትን ላለው ይሄ ብሬ የሚለው ዘፈን ለኔ እሏለው ጌቴንም እንደዚህ አይነት ሙዚቃ ከቻለ ገብቷል ማለት የሆነ በጣም የሚገርም ኢንተርናሽናል ሳውንድ ሰጣው ከዛ የዚህ ደግሞ የባላገር የምናምን ደግሞ ቅላጼው ምናምን ደግሞ የሚገርም ቦታ ተቀምጦ ገባ ያንን እንደዚህ አይነት ዘፈኖች በጣም ወዳለው ግን አንዱ ምሳሌ ነው። በጣም ጥሩ ወደ ሌሎች ጉዳዮች ኤልያስ ፈረንጆቹ ምን ይላል the other side of ኤልያስ የኤልያስ ሌላኛው ገጽታው ቁጡ ነው የታወቀ ነው ቁጡ ኤልያስ በጣም ቁጡ ነው። ሌላ ከኤልያስ ባህሪ ነው በግሌ እንደ ጓደኛ ማቀው ደግሞ ላጠፋው ነገር ይቅር ለማለት እስከ ማልቀስና መንበርከክ ድረስ የሚሄድ ስብዕና አለ ማጥፋቱ በግልጽ ከሆነ። እስቲ ስለ ኤልያስ ሌላኛው ማንነቱ ነው ወሻይሌ ይሰጣል። አዎ የተዛለ ነገር አለ። አይ ረስንቱ ነገር 20 ምናምን ዓመት እንትን ማለት ኤልያስ ኃይለኛ ሰው ነው። ታዲያ ማስታወሳት እኔ እንዲሆኑ እንዳትመክረኝ የመከርከኝ ነው የሚላት ነገር አለች። ምን መሰለህ የዋህ ነው ይሰማሃል ምናምን ግን ደግሞ በጣም ኃይለኛ ነው። እኔ አሁን ለምሳሌ ድሮ ትዝ ይላል አይደል ክለብ ስንሰራ ምናምን ኃይለኛ ነው ባህሪው ማለት ነው። በቃ ሴንሲቲቭ ነው በጣም ነገሮችን ቶሎ ይረዳል። እኔ በጣም
አንድ ቀን በጣም ማረሳው ማለት ነው የጆብን አልበም ዛዋሳ እየተሰራ እንደዚህ ቁጭ ብዬ አወራለሁ ነው እሱ እዛ ጋር ቆሟል አጠገቤ ነው ያወራልና አይ ቲንክ የሆነ ነገር ጠይቆኝ እንደዚህ ብዬ እንዲህ መልሼ ወዲ ወራ አጥላህ አጥበሰላም ተይዟል በቃ ዛሬ እኔ ለሊቱ ይነጋ እንደዚህ አይነት ማዕት ታሪክ ነው ያለ። አሁን ለምሳሌ ብዙ ጊዜ ሰዎች መጥተው ቁጭ ብለን እንደዚህ በስነ ስርዓቱ እያወራን ኃይልዬም ብትጠይቀው እና ሀብቱም ሁሉ በትንሽ ነገር ተነስቶ ከባድ በቃ እኔም ወደ ኋላ አይደለም እሱም ወደ ኋላ አይደለም ውጣልኝ ምናምን ከዛ ያ ሰው ሊመሰራ የሰራው የመጣው ሰው ይደንግጦ ከዛ በቃ ተለያዩ ምናምን ብሎ እሱ ማታሰርቶ ቃቻው ኃይል በነጋታው በቃ ተለያዩ ምናምን ሲመጣ ሌላ ታሪክ ውስጥ ሆነ እንደገና ያገኘናል ማለት ነውና ኤልያስ ኃይለኛ ነው ባህሪ። ለምሳሌ አሁን መተህ ስታደንቀው ኦኬ በተለይ እንግዳ ከሆንክ በጣም አክብሮ ነው የሚቀበልና ይሳምሃል ይሰጣል። ከዛ ነገሩ ሲደጋገም በቃ ሰው ነን እኛ እንደ ሰው እናውራ በቃ እኔ ኤልያስ ነኝ አንተ ከሌለ በቃ እናውራ አሁን ከዚህ በኋላ በቃ ስራ ሰርተናል እሱ ሙያችን ነው። ማንም ሰው በሙያው ጎብዞ ሊገኝ ይገባል። በቃ መውደድ ደስ ይለኛል። አሁን በሙሉ እንደ ሰው እናውራ ነው የሚል ይሄ ብዙ እንትንን እኔ አንድ ቀን እኔ ስሙን አልጠራለህም ሲያስምል አይቻል በቃ ከዚህ በኋላ ለምንድን ነው የሚያስምለው ብዬ አልገባኝም። ገባ ልክ ከሆነ ሰዓት በፊት ረብሾት ነበር የሚለው ነገር እና ይዞት አለካና ሌላ ከወሬ እየተወራ ነው ማለት ቆይ ማለልኝ እንደው እባክህ ከምልት ምን ነው ይልኝ እሱ ግድ የለ ቆይ አሁን ማለልኝ መጀመር እናገርሃለሁ አለ ማለት ሲሪየስ በሚያምነው ነገር ላታደንቀኝ ሁለተኛ ገባ ይሄን ሲራይቻለሁ ባይና እኔ ኤልያስ ምን እንደሚገርመኝ ታውቃለህ? አሁን ኤልያስ እልፈቱ ከተሰማ ጀምሮ ከሶሻል ሚዲያው ላይ ጠፍቶ አያውቅም። የኤልያስ መልካ አድናቂዎች በጣም አሁንም 6ኛ ዓመቱን በልዩ ዝግጅት ሊያከብሩ ያሰቡ ልጆች አሉ። እንደው ኤልያስ እነዚህ ልጆች በህይወት ኖሮ እንዲህ ሲያደርጉ ቢያያቸው እላለሁ። በጣም የሚቀበለው ነገር ስላደለ እንደዚህ አይነት ባህሪ ያለው አይደለም እንትን ማለት ያው አሁን ገባ ሰው በህይወቱ እያለና ካለፈ በኋላ እሱ ምን ይለን ነበረ ይገርማል ማለት ልክ ያው ካለፈ በኋላ እሱ የሱ ንብረት እንደማንሆን ይነግረን ነበር። ማለት በቃ ከዛ በኋላ ፋሚሊ ወይ ምናምን በቃ ሰዎች የሚፈልጉትን እንደሚያደርጉት መከላከል አልችሉም ነው በቃ ያን ይለን በቃ መከላከል የሚቻል ነገር አይደለም ምን ነበር ስለሱ ፐርሰናሊቲ ሙዚቃዊ ስራዎች ያሳለፍነው ነገር ቢሆን ምናምን ፐብሊክ ነው ማለት ኮንትሮል እንደማናደርገው አይደረግም። ኦሬዲ አውርተናል። ሁለት ሳምንት ከማረፉ ምናምን እዚህ ላይ እንቆጭ ብለ ኮንትሮል የሚደረግ እንዳልሆነ አውቀናል አይደለምና የት አንዳንድ ጊዜ ደስ የሚልህ እኮ ስለ አላል ሰው አንዳንዴ ቁጭ ብሎ ስለሞቱ አያወራም መቼም እኛ ዳትማች ሄደን እናወራ ነበር እና አያስፈልግም ብቻ ለሚዲያ እንጂ ምን ይላችሁ ነበር ሞትን ሲያስል ኤልያስ አንድ ቀን የሆነ 2 ሳምንት በፊት ምናምን ትዝ ይላል ያ ባባባባ ባባባባ የቤቶቨን ነው እሱን ስም አንተ when there is knock at your door የሚለው እሱም እንደዛ መሰለኛና ይሄ እኮ ሞት በሩሲያን ኮኮ ከየት አመጣኸው ምናምን አለ የሚገርም ነገር እንደውም ከወንድሜ ካለፈ በኋላ
ጠርቶ ሁሉ ሙዚቀኛ ለማድረግ እሱን ያወራው እንደነበር ምናምን በኋላ ልክ እሱ ከእናቱ ጋር እንደነበረው ግንኙነት ነበረው ኤርሚማ እና ያን ሰሞን ነበረና ባይ ዘ ወይ ኤልያስ አንድ ነገር አንድ የሸወደን አሁን ሳስበው በተለይ ገባ የሸወደን ትክክለኛ አማርኛ የሸወደን ነው ለምን መሰለህ ብዙ ጊዜ አፈር ልሶ ሲነሳ ይችዋል አስለመደን ኢመርጀንሲ ነው አሁን ቅዱስ ገብርኤል አንድ ጊዜ ወሰነው ትዝ ይላል ኮላፕስ አድርጎ ከቤት ወጥተን ወደ የጠራኸኝ ኃይሌ እንደወጣ እኔ እኮ ልወጣ ነው ሰላም በቃ ቻው ኤሉ ነው ስል ቆይ እስቲ አንዴ ይሄ መነሳት አቃታ እንደማንስለው እንደዚህ ማንሳት ሞከርኩ ኮላፕስ አደረገች ኃይሌን በቃ ቶሎ ተመለስ ምናምን ብለን ያው ሁሌ ኤመርጀንሲ ነኝ የምደርሰው እና ለምን ይዘነው በቃ ቅዱስ ገብርኤል ሆስፒታል ገብቶ ምናምን ትንሽ እንትን አረገ ምናምን ተስተካከለና አልጋ ላይ እንዲያርፍ ወደ እሱ ውስጥ ታጥቆ እንደሆነ ሆስፒታሉ ረጅም ነው ይገፉታል እና እየገፉት ሲሄድ እንደሚለኝ ታውቃለህ በዚህ ወደ ቤት ይሄን ነው እንዴ ይለኛል ወደ ሰሚት ነው እንደሚገፉ ወደ ሰሚት ነው እንዴ ያለው ወደ ቤት ታሞ ማለት ነው ታኝቶ አልጋ ላይ እኮ ገባ የሚቀልል ሰው ነው ገባ እየሳቀ ምናምን እንደዚህ ነው አሁን አንድ ሰው ሲታመም ገባ ይጨልም ገባ አይዞ ተስፋዬ ምናምን ነው ይባላል ኤልያስ እንደሱ አይደለም በጣም ሸውሱ አልገልጽ ገባ ለምሳሌ ዓርብ ዕለት ሐሙስ ዕለት ዓርብ የተጠራው ጧት የመጨረሻው ሮጠን ደርሰን ተሸክሜው ምናምን ያን ያው ጫማው ምናምን እያሰርንለት ያማን ምናምን ይላል ማለት ሆስፒታል ይዘነው ፋይናሊ በቃ ወደ ውስጥ ወደ ሪከቨሪ ውስጥ እስኪገባ ድረስ በቃ እስክንሰናበተው ማለት ድረስ የሆነ ነገር እየተጨቃጨቀን ነው የሚገርምህ አሁን እሱ ስኳሩ በጣም ይወርድ ነበር መጨረሻ እና ሆስፒታል ውስጥ መጨረሻው ላይ ሆነ ምሪንዳ ዶክተሯ እንዲጠጣ በጣም ወርዶበታል ምናምን የተጨነቀች ነው እምቢ ሲላት አየሁት ማለት እና እንግዲህ ውስጥ የተኙ ሌሎች ታካሚዎች አሉ ምናምን ረሳሁት እሱ ነው እና ተጠጣታለ በግድ በቃ በእንትን በቃ እንደዚህ ነው በቃ ምን ጫጫው ሲብስ ማለት ነውና እስከመጨረሻው ልክ ያንተ የምታውቀው አለ አይደለ እስከመጨረሻው እንደዛ ሆነን ነው የተለያየ ነውና ኤልያስ ባህሪው አስቸጋሪ ነው ለምሳሌ አንድ ነገር ካመነ አሁን ለምሳሌ የሆነ የሚጠቅም ነገር እኮ ነው ይገርመኛል አንተ ታውቃለህ የሚጠቅም ነገር አርገው ምናምን ስትለው ካላመነበት 10 አመት ለምን አይሆንም ይከራከራል አልፈልግም ብሎ ከዛ ግን አንተ ችለህ 10 አመት ታግሰ ከተከራከርክና መጨረሻ ካስቀመጥከውና ከወደደው በነጋታው አንተ ከምታረገው እያደረገው ታገኘዋለህ ማለት ነው እንደዛ ገባ ካራክተሩ ኤልያስ የሆነ የሰው ጣውን ታውቃለህ ጥፍር እንኳን የሆነች ነገር ስትቆርጥ ቆዳህን ነካ ካረገችህ ትልቅ ስራ ላይ ሆነን ተረብሻለች ገባ በቃ ፔኗ ትንሽ ፔን ነች እንግዲህ ፈለግ ራሱ በቃ ትልቅ ነገር ቀንን ታበላሻለች እኔ 2 ቀኖች አንደኛው እዛ የእንትን ምንድነው ሳይንስና ቴክኖሎጂ ስብሰባ የነበረ ኮፒራይት አይኑን ከልሎታል ጋርዶታል አይታየው በትንሽ ነው የሚያየው ሰው አያውቅም አንደኛው ማለት ነው ገባ ይሄኛው እንደዚህ ተጋርዷል ደም ውስጥ እንትን ደም ረሽቶ እና ጋርዶኛል እኮ ምናምን እንደ ቀልድ ነው አባባል ይገባ እዛ ኮዛ ቀን እኮ ሲከራከር ታስታውሳለህ ያንን ቀን በቃ በዛ ጋር ያለው እንግዲህ አስብ የሙዚቃው ነገር የሙዚቀኛው ነገር ለሱ ትልቅ እንትን ነበር ማለት ነው ገባ እዛ ጋር እንደዛ ሲከራከር እዚህ ጋር ግን እንደዛ ሆኖ ነበርና እኔ ተጨንቄያለሁ ያንን ከነገረኝ በኋላ ለኔ ትልቅ እንትን ነው ማለት ነው ገባ ሁለተኛው የብራዘር አንተ ጋር መተን ከዛ ወደ ስቱዲዮ ስንሄድ የወንድሙ ሐዘን እንትን ብለን ወደ ስቱዲዮ በአንድ መኪና ይሄድን ከዛ ታውቃለህ ግን በቃ እንደዚህ ነን ማለት ነው በቃ ድንገተኛ ህልፈቱን ድንገተኛ ስለሰማችሁት ነው እሱ ዞሮ ገባ ጥሩ ስሜት የማይሰማው ሰዓት ላይ ነው ታውቃለህ ግን በጣም መጠያየቅ አለብን እንደዚህ ባለንበት እንቀራለን በቃ እኛ ጋር ግን ደስ የሚለው ቢያንስ እኛ ጓደኞች ቢያንስ የኔ ያክል ቀን የሱ ወንድም የሆነ ቀኖች ገባ እንትን ቆይቶ ነበርና እንትኑ ማለት ነው እንደዚህ እንኳን ጓደኞች
ቢያንስ እኛ ስለሆንን የሆነ ነገር እንኳን ሲፈጠር ቶሎ ቢያንስ እንደራረሳለን። ገባ እንደዛ እያለ ጭንቅላቴ ውስጥ እኔ ለመሰለ የኔ ስትሬት ፎርዋርድ ቀጥታ ለምሳሌ አንድ ነጥብ ላይ ምን አይነት ነገር ላይ አወራታለሁ የሆነ ነገር እምቢ ስትል ገባ በየሂደቱ የሆነ ነገር ላይ ስታስቸግር ነበር ማለት ነው አይደለ? ዳያሊሲስ ለመጀመር ታስቸግር ነበር ምናምን ገባ እንደዚህ ነገር ላይና ብሎ ተዛይለም ሄደ በነጋታው ከታይላንድ መለሳለሁ ማለት እዛ እንግዲህ ብዙ ነገር ተደርጎ እዛ ሁሉ ነገር ፊክስ አድርጎ መምጣት ይችላል። እዛ ላይ ሆኖ ታሞ ሰውየው የሚያወጣውን ወጪ ጓደኛችን የሚያወጣው ወጪ ሲሰማ ይሄን በሙሉ ማን ምናምን ብሎ እንትን ያለው ነው። ይሄ ጠንካራ እንትኑ ምንድነው ስሙ ባህሪው እንደዚህ አይነት ነጥብ ላይ ሆነ ዳያሊሲስ ምናምን ሰዓት ላይ እንዴ ታውቃለህ አይደለ በቃ ይሄ እኮ እንደምትሞት ታውቃለህ በዚህ ከቀጠልክ ምንድነው አላማ ነገር አይነት ነገር ነው የምለው ገባ አባባሌና ያንን እንደዛ እያለ ሲለኝ በጭንቅላቴ እኔ ሌላ ውስጥ ጠፍቻለሁ። እንደዛ ሲነግረኝ ገባ አይደል አባባሌ ቢያንስ ስለመሆኑ ስለመሞቱ ሳይሆን የሆነ አንድ ነገር እንኳን ብንሆን ከጎን የሆነ ሰው አለ አይነት ነገር የሚለው ላይ ማለት ነውና ያው እሷ እንደዚህ ነገር ላይ ህይወት ሰው እንደሚያስበው እንትን አይደለም በቃ በሆነ ደረጃ በጣም ይለኛል። እኔ በጣም አንድ ነገር ሚስ የማደርገው ነገር ምን ታውቃለህ ጆኒ ይቅርታ ስላቋረጥኩ የሚገርም ያው ቅድም ብለዋል ነገሩ እድል አይሰጥም የታወቀ ቀጥል እና ምን መሰለህ ሚስ የማደርገው አሁን አንድ ሰው ሲመጣ ዘፋኝ ወይ ሙዚቀኛ ሲመጣ ይሰማዋል ሳምፕሉን ከዛ ቁጭ ብሎ ልጁን ይፈልገዋል ዓለም ላይ ቁጭ ብሎ ሪሰርች ነው መስራት የሚጀምረው ማለት ነው። ያንን ቶን የሰማውን ድምፁ ምን ሙዚቃ ውስጥ ነው ይሄ ቶን ዓለም ላይ ኤክስፒሪየንስ የተደረገበት ብሎ ይፈልጋል። ከዛ ያንን ሙዚቃ ያመጣል ቁጭ ብሎ በዛ ሪሰርች ውስጥ የዛ ልጅ መቅረጽ ይጀምራል። አብሮ ሰባው እንትን ይሄ እንትኑንም ስብናው ስለ ሙዚቃ ያለውንም ነገር አብሮ ምናምን እያረገ ከዛ ተጨንቆ እኔ አሁን ለምሳሌ ባዶ ነበር የሚለው ዘፈን በጣም አስቸግሮን ነበር። የሆነ ፓርቱ ልክ መጥቶ የሆነ ፓርቱ ልክ አልነበረም እና የሆነ ሰዓት እየሰራ እንደከመኝ ማለት ነው። አስበው እኔ ባለቤቱ የዘፈኑ ባለቤት እያለሁ ሂድ እኔ ጨርሰዋለሁ ብሎ ምናምን ያነገዋል እየሰራ ማለት ነው። እንግዲህ እኔ ወይ 12 ሰዓት ይሆናል እሱ እንግዲህ ወይ እስከ 4 ሰዓት እስከ ምናምን ቆይቶ ጨርሶት ሊተኛ ማለት ነው ለገዛ ስራ ማለት ነው። እና ስቱዲዮ ስራን ሳስበው እና የፕሮዳክሽንን ስራ ሳስበው ያንተን ኃላፊነት ይሸከማል በቃ ማለት ከፋብሪካ አውጥተናል። ለምሳሌ ይቺ የመጀመሪያውን አልበም ከፋብሪካው አውጥተናል። ያወጣነው አንዲት መስመር ለመጨመር በቃ ያቺ ነገር በቃ ሚስ አረግናት። ስለዚህ ቼክ ስናረግ ፋብሪካ እድል አለ መለስ ነው ማስተር ከገባ በኋላ ይሰጠው እንትን ታረግ የለ ገባ ሊታተም ማለት ነው ከሲዲ ፋብሪካ። እሺ አንዳንዴ የሆኑ ቦታዎች ስትሄድ እኮ የሆነ ነገር ሰርቶ ጨርሶ አይ ቆይ ግን አንዴ ክፈተውና እንትኑ እንደዚህ እናርግ ስትለው እኮ እሺ የማይልሰዋል ወይ ጨርሰን የለ እንዴ የሚልህ አለ። ኤልያስ ጋር ይገርማል። የፈጀውን ይፍጅ ይሰራል ስራው በቃኝ እስኪ አንዴ ከእጅ ከወጣ በቃ አይመለስም። ለምሳሌ ሙዚቃ አንዴ ነው የምትሰራው አንዴ ትለቀዋለህ ለዘላለም ነው የሚኖረው። በቃ አንተ በዛን ቀን ይብረድህ ይሙቅህ የሆነ ነገር ስታረገው እንደዚህ ሆኖብኝ ነው ምናምን አታስረዳም። ማንንም በየቤቱ ልታስረዳ አሁን በተለይ በአሁኑ ዘመን ማለት ኤልያስ ሌላኛው ባህሪ ነው ማቅለት ኤልያስ ቤት ሰው አይታማም። በጣም እሺ አጋጣሚ አንድ በጣም ትልቅ ሙዚቀኛ ገሌ እንዲ ሌላኛው ሙዚቀኛ አይ በቃ ቀይ መስመር በቃ ከዛ መጨረሻ ላይ ሁለተኛ እንዳትመጣ ሁሉ ያለው እሱን እናንሳ እስቲ። እንዲያው በጣም እንጂ ማለት አንደኛ ነገር ምን ያምናል መሰለ አንድ ሙዚቀኛ ሲመጣ እዛ እኛ ጋር በገና ስቱዲዮ እኛን አምኖ ነው ይላል። አምኖ ነው መጥቶ እዚህ ቁጭ ብሎ ሁለመናውን እንትን አድርጎ የሚያወራን እንትን የሚለንና ይሄንን አሳልፎ መስጠት ከዛ የሆነ ቦታ ስትሄድ እንደዚህ ያደርግ ይሄ በቃ ሌላው ቀርቶ ለምሳሌ ሙዚቃ ስንሰማ እንኳን ያለንን አስተያየት እንኳን ከልባችን እንዲሆን የተሰማን እንድናገር ይፈልጋል። ነገር ግን እውነቱን ነገር ነው የሚያደርገው።
ሰውን ግን ማለት ነው ይሄ ያላግባብ መታበይ ማማት የሚባል ነገር በገና ስቱዲዮ ውስጥ በጣም የሰውን ስም ማስናት የሌላን አርቲስት አንስቶ እሱ ከሌ እንዲህ ነው ማለት ውይ በጣም ልትጣላው ካልፈልግ ከባድ ዴቭ አንድ ሙዚቃ እንጋብዝ ከኤልያስ ስራዎች የኔን እንዳጠል በዚህ አጋጣሚ እንደማናገል እንዳልሞክር እሺ እዛው ጆኒ ወጥ ከኢዮብ መኮንን አልበም ላይ ነገን ላይ የተለየ ምክንያት ይሄንማ ማንም አዲስ ኢንላይትመንት በየቀኑ አዲስ ነገር መማር አዲስ ነገር መነሳት ምክንያት ካልከኝ እሱ ካለፈ በኋላ ከቀብር በኋላ ወደ ስቱዲዮ ነው የገባሁት የሱ ዳታዎች ኤክስትራክት ማድረግና ለአርቲስቱ ማከፋፈል ማለት ነው ስራቸው የተጀመረ ሰዎች የቤት ኪራይ ሊያልቅበት የተወሰነ ቀን የቀረን በተቻለ መጠን እነሱ ኤክስትራክት አድርጎ ዳታ አድርጎ ለአርቲስቶቹ መስጠት ነበረብንና እንደማውቅ እንዳይታዘቡሽ ዳታ እያወጣን ነው በገና ስቱዲዮ ኤልያስ መልካም ምርጥ አቀናባሪ ምርጥ ሙዚቀኛ ምርጥ ሰው እናስታውሳለን በስራዎች አግድም እንዳግዝሽ መቼም አይደላምንሽ ሳልም እንደማውቅሽ ይታይ ላንቺ እዚህ ጋር ሜሎዲ በጣም ወዶልኝ ዜማና ግጥም ኤልያስ መልካም አንዳቸው ከአንቺ እስከዋሉ የጣሩት አብረው ሲበሉ እንደ ስራ እንዳዝናሽ ሲያዝኑብሽ ይከርማሉ አንዳቸው ከአንቺ እስከዋሉ የጣሩት አብረው ሲበሉ እንደ ስራ እንዳዝናሽ ሲያዝኑብሽ ይከርማሉ አቤት አለች ከቤት ለምዳ እንዳለደ አግድም እንዳግዝሽ መቼም አይደላምንሽ ሳልም እንደማውቅሽ መቼም አይደላምንሽ በህይወት እያለ አስተማሪ ደግሞ የሙዚቃ ስኪሎችና አፕሮቾች ካለፈ በኋላ ከዳታው ደግሞ የተማርኩት በጣም ብዙ ነገር አለ ማለት ነው በጣም ብዙ አሁን ለዘረዝርም አልችለው እና በእያንዳንዱ ቀን አዲስ ኢንላይትመንት አለ አዲስ መማር አዲስ ነገር ወደፊት እንደሚጠብቀን እንትን ይለኛልና ነገን ላይ እጓጓለሁ በልሂድ ዛሬ የዛሬውን ቻፕተር እንትን ብለን አዲስ ኢንላይትመንት አዲስ መነሳት አለ በየቀኑና እሱ ጆኒ ቅድም ምን አነሳ የኃይሌ ወንድም ካረፈ በኋላ በተለይ ኃይሌም ዘግይቶ ስለሆነ ሀዘኑን የሰማው ድንገትም ወንድማቸው በሆነ አጋጣሚ ጠፍቶ ስለነበር ሲሰማ ደነገጠ ኤልያስ እንዳለ አያችሁ አለመጠያየቃችን አለ እንደዛስ አይደለም እኛ በየቀኑ እንገናኛለን እኛማ በጣም እንጠያየቃለን ገባ ስለዚህ እኛ ቢያንስ እንጠያየቅ ይሄንን ያንሳው ለምን መሰለህ አንዳንድ ኢንተርቪዎች አሉ ኤልያስ ቸግሮት ሰው ርቦት እንግዲህ እኔን ማቀውን አውቃለሁ እኔም በተወሰነ በሳምንት ሁለቴም ሶስቴም እየመጣው ሃይው ስለነበር እዛ ያለውን አትሞስፌር አውቃለሁ ግን የእውነት ኤልያስ ቸግሮት ሰው ርቦት ነው ወይ ያለፈው እሱን አጽድተን እንሂድ አንድ ሁለተኛ ደግሞ በየጊዜው የተለያዩ ሰዎች አንድም ቀን አብረውት ያሳለፉት 20 ዓመትም አብረውት የኖሩት ቃለ መጠይቅ ላይ ስለ ኤልያስ ይነገርና የተዛቡ መረጃዎች እኔ እንኳን ፐርሰናሊ ማቃቸው የተዛቡ መረጃዎች ይተላለፋሉ እሱንስ እንደዚህ ቅርበታችሁ እንደ ወንድምነታችሁ ማረም አልነበረባችሁ ከመጀመሪያው እንጀምርና የተደጋገፋችሁ መልሱት ኤልያስ አጉል ጩኸት አይወድም አሁን እኔ ቅድም ሌላም ኢንተርቪው ላይ ለማንሳት ሞክሬያለሁ
ይሄ ለሆነ ሰው ከሞተ በኋላ ካለፈ በኋላ መንገድ ታሳየመለት ምናምን ይሄ ዝም ብሎ የማይጠቅም ነገር እንደሆነ ያውቃል። ገብቷል አባባሌ። ስለዚህ ለጓደኛ የምትሆነው ጥሩ ነገር እውነቱን ይዛ መቆየት ነው። የሱን እውነት ለሱ የማይጠቅም ቦታ ለመገኘት ገብቷል አባባሌ። እኔ አጉል ጩኸት አይወድም። ስለዚህ እኔ በዛ በኩል ከሱም የተማረ አንድ ቀን የሆነ ርዕስ አንስቼ በጣም የሚቆሰቁሰኝ ዘፈን ልሰራ ነው ስለው ኖ እንደውም ፕሮሞት ታደርገዋለህ ገባ አንተ የሆነ ጉዳይ ነው ለምሳሌ የሆነ ጉዳይ አንስቼ በጣም ተናድጄ ስለሱ ዘፈን ልሰራ እንደዚህ አጉል ጩኸት አይወድም ማለት ነው አባባሌ ገባ። ስለዚህ አሁን ይሁን እንደዚህ ነገር ሲባል እውነት በጣም ተናደን ነበር ማለት ነው ሁላችንም። እና እንዴ እናንተ ያያላችሁ እንዴት ነው እንደዚህ የሚባለው ስትል እኔ እንደውም እሱን ክሊር የሚያደርግ እንትን ምንድነው ትልቅ ዶክመንተሪ እንሰራለን። ዝም ብሎ ገባ የሆነ መልስና መልስ መመላለስ ምናምን መሆን የለበትም። ካስታወስ ካንተንም ቀጥሬ ሰዎች ሰብስበን እኛ ቢሮ አውርተን ነበር ዶክመንተሪውን ለመስራት። ስለዚህም ጉዳይ እንደውም ስለ መጽሐፉም ተናድጄ ነበር ስለዛምና ይሄን ክሊር የሚያደርግ መስራት አለብን ዶክመንተሪ ብዬ እንግዲህ አንተም አንዱ እንተና ዘለቀ ገሰሰንም ቀጥሬው ገባ ለምን ያልህ ስለነበረ ነው። ከዛ በኋላ እኛ ደግሞ ባሰብነው በትልቅ ደረጃ ደግሞ መስራት አልቻልንም ዶክመንተሪውንና ዝም ብሎም የሚያሳጣ መስራት አልፈለግንም። በዛ እንትን አላልንም። ግን ጊዜን ጠብቄያን እንደማረም አውቃለሁ ማለት ነው። ገብቷል አባባሌ። አሁን ይሄን ስትል ስለዚህ ነው ላስት እንትን ላይ አንድ ኢንተርቪው ላይ ተናግሬያለሁ። ይሄ ዝም ብሎ ገባ አላግባብ በቃ ዝም ብሎ ውሸት ነው ሁላችንም እናውቃለን። እና ኤልያስ መልካቤት ኤልያስ ኪሱ ውስጥ እንኳን ብር ባይኖረው እንደዚህ አይነት ነገር ተሟልቶ ነው። ይሄ ምግብ ምናምን ብርቅ አይደለም ገባ በጣም በሚገርም ሁኔታ ማለት ነው። አሁን ይሄን ተናግሬ ከዚህ ኢንተርቪው ሲወጣ አንድ ሙዚቀኛ ስሙን ያው መጥራት በጣም ትልቅ እኔ ጋር የቀዳ ሙዚቀኛ ነው። በጣም ትልቅ ሙዚቀኛ ነው። ሚስኮል አግኝቻለሁ እና ለስራ ብቻ ነው የምንደዋወለው ኖርማሊ እና ከዛ በኋላ ስደውለት ከተላለፈ በኋላ ዝግጅቱ ነው ስደውለት ጆኒ ሁሌም የሚያንገበግበኝን ነገር ተናገርክልኝ። ለምን እኔ ኤልያስ ነውን አላውቃትም በብዛት ግን የሆነ ስራ ለመቅዳት ኤልያስ ጋር በሆነ ሰው የሚያውቀው ሰው ኤልያስ ጋር ይዞት ይሄዳል። ያን ቀን 3 የበላሁ አለ። ከምሳ ሰዓት እስከ ሆነ ሰዓት ቆይቻለሁ አለ እዛ ቤት ሰው የሚጠግብ አይመስላትም 3 የበላሁ ገባ እና በጣም ይሄን ኢንተርቪው አይቼ በጣም ተናድጄ ነበር። ልክ ነገርክልኝ ምናምን ብሎ አለኝ ማለት ነው ገባ። ለምን እንደዚህ አይነት ነገር የራሱ የሚወራም ለማውራት የሚያሳፍር ነገር ነው። ምግብ በቃ ቤዚክ ነገር ነው መሰረታዊ። ግን ማንም ሰው እዛ ቤት ሲመጣ ስቱዲዮስ ሳይበላ እንዲገባ አይፈልግም። እና ማናችንም ቤት እንደዚህ ከምናዘጋጀው የበለጠ ተዘጋጅቶ የሚጠብቅ ነገር ነውና ለዛ ነው እኔ ለምን አልመለስክም የሚለው ነገር ግብ የዱርዬ ነገር ስማ ያለበት ቦታ ላይ የኔ ፐርሰናል ቢሆን በሌላ መንገድ እንትን ላይ ይሆናል ስሜታዊ ሞር ይሆናል። ሁሌ እሷ ነገርን አብሮት ትልቅ ነገር ስለተሸከምን እንደዚህ ነገሩ ላይ በጣም በስርዓት ማድረግ ፈልጋለሁ ማለት ነው ገባ። ስለዛ ነው ቆይቼም ቢሆን ግን በኔ በኩል የሚሰማኝን እንትን ያልኩት ማለት ነው። ሰውም ዙሪያውን በሰው እንደተከበበ ነው ያረፈው አይደል ማለት ምን መሰለህ እኔ አንድ ግራም ይገባኝ ነገር መሰለህ መጀመሪያ ይሄን ነገር ወደ ሚዲያ የምታመጣበት አላማው ምንድነው? መጥተህ ስለ ኤልያስ ባህር የሆነ ሙዚቃ ስንት ነገር የሰራ ሰውዬ የሙዚቃን መብት ለማስከበር የሄደውን ስቴፕ አብረህ እዛው እየዋልክ እያደርክ እያወቀው ስንት ነገር የሚወራለት ነገር እያለው ይሄን የሚመጣበት አንደኛ ሪዝኑ ምን መሰለህ እነዚህ ሰዎች ፐርሰናል ፕሮብሌም አላቸው ከኛ ለምን እውነቱን አንናገረው ማለት በቃ ማለት የሆነ ቀን ወይ ከኔ ጋር የሆነ ነገር ተጨቃጭቋል ወይ ከሱ ጋር ተጨቃጭቋል። ስለዚህ እሱን ለመጉዳት እኛን ለመጉዳት ማለት ነው የወጡና ሚዲያ ላይ አጠገቡ የነበሩት ሰዎች እኮ ምን ሰው አለው አጠገቡ ምን እንትንም መብያ የለውም ሽሮም ምን አጣ ምንም አጣ ምስር አጣ ምናምን ይላሉ ማለት ነው። ይሄ ፐርሰናሊ ከዛ እንዴት ይሄ ነገር እንደዚህ ምናምን አንበለስ ስትላቸው ነው አልቀ እንደዚህ አናዶኝ ካለ ምናምን ብለው ይላሉ ማለት ነው። የኤልያስን ክብር እየነኩ ማለት ነው የኔን አይደለም ወይ እሱና ለሚነኩት ገባ the same thing
አሁን ቅርብ ጊዜ ማይቻለው አንድ ዩቲዩብ ቻናል ላይ አንድ ትልቅ አርቲስት ማለት ነው በሱ ጉዳይ ተነስቶ ሲያወራ ማለት ነው በጣም የሚያሳፍረው እዛ ላይ ምን መሰለህ ከ10 በላይ ሰው አርቲስት ትልልቅ አርቲስቶች አሁንም አሉ በህይወት እኔ ደግሞ ግራሚ ጋር መሰለህ በህይወት ያለን አለን እኮ ወይ እንግዲህ ምን እንዳሰቡ አላውቅም ወይ እናገሩም ብለው ወጥተው እንደሆነ ከ10 በላይ ሰዎች የምናውቀው ያኔ ዛ ሬድዋን እያለሱ የተሰራ ታሪክ አለ እዛ ያኔ ሪከርድ ካምፓኒ ምናምን ለማቋቋም ተብሎ ተሞክሮ ፌል ያደረገ ጉዳይ አለ እሱን ታሪክ ሳይሆን የተጠለፈ አሁን ያ ታሪክ አሁን ሰውየው ምናልባት ይሄን ታሪክ አሁን ባለፈው እዛ ቻናል ላይ ወጥቶ ሲያወራ አያውቀው ይሆናል እንጂ ድምፁ ሁሉ የተቀዳ አለ ይሄን አያውቅም ይሄን ነገር መጥቶ እንዴት እንዲህ አይነት ስህተት ትሰራለህ ተብሎ ሲወቀስ የተቀዳ አለ ይሄን አያውቅም እሱ ዛሬ ነው ምን ይሄን የሚያውቀው ይሄን ሲሰማ ማለት ነው ወጥቶ ግን ስለዛ ታሪክ የተናገረበት መንገድ እጅግ ያስደነግጣል ማለት ነው ኤልያስ ጋር ስለነበረ የሥራ ግንኙነት ከእናንተ ጋር ቀጥታ ስለሚመለከተን ነው ማለት ገባና ሰዎች ገባ ምን ሪዝን እንዳላቸው አወጣው ማለት ምንድነው አላማቸው ምን አክቲቭ ለማድረግ ነው ሁለተኛው ነገር ይሄን ሲናገሩ የሚሰማ ሰው አለ አንዳንዱ ሰው በህይወት ያለ ምስክር የሚሆን ገባ እንደገና አረ እንዳድማጭ ደግሞ እንጂ ባለሙያው ያልሆነ የኤልያስ አድናቂም ሊሆን ይችላል ምንም ሊሆን ይችላል ወየኔም ወየጆኒም ወየማን አሁን እነዚህ ደግሞ አድማጩ ጋር ሲደርስ ምን ይሆናል መሰለ ይሰማና አሁን ይሄ አርቲስት ለመድኃኒት ለምኖ ለእንትን ተቸግሮ የሚበላውና የሚል ነገር ተለምዷል እና አይ ቲንክ እሱን ነገር ይፈልገው አይፈልገው እርግጠኛ አይደለሁም ስለዚህ ቶሎ ይሄን ታሪክ ለመቀበል ይቸኩላል ማለት ነው ከዚህ የሆነ ጆኒ የሚናገረው የሚጠራጠርና የሆነች ሴትዮ ያለችውን መቀበል የሚፈልግም ሰው አለ ምናልባት ያ ሰው ጆኒን እኮ መውደድ መጥላት ሌላ ጉዳይ ጆኒ የተናገረውን ወስዶ ግን እውነት ነው ውሸት ነው ብሎ መገምገም ደግሞ ሌላ ታሪክ ገባ ሶ እኔ አሁን በጣም እየሰለቸኝ ነው ይሄ ነገር ለምሳሌ አሁን ጋጥሚችም ጠይቁኛል አንዳንድ ሰዎች ወጥቶ ስለሌላት እንዴት እንደዚህ ዝምታ አላቸው ኖ እኛ ይሄን ስንከላከል አንኖርም ለምን የሰው ልጅ መብት አለው ወጥቶ የፈለገው ማለት ኤሉ በህይወት የለም ዛሬ በህይወት ቢኖር እንዲህ እንደማይደፍሩት እናውቃለን ለምን እንደዚህ ወጥተው የተናገሩ ሰዎች በአካል እንደዚህ ቁጭ ብለን እንዴት ሲወቅሳቸው እንደነበር ማውቅ ማለት ነው አይደል እኔ እንደውም እዚህ ላይ ምን ማለት ፈልጋለሁ መሰለ የሆነ ነገር መስሎ ገባ የሆነ ታላበስ የሆነ ታቀራረብ የተማረ መስሎ መቅረብ ገባ እንደዛ አይነት ሆኖ የሚቀርብ ሰው ብዙ ጊዜ ሳይሰማም ይታመናል አይነት ነገር አለ ኤልያስ አካባቢ ኤልያስ ደግሞ የሰውን ኳሊቲ ነው የምትፈልገው የማቴሪያልን ነገር አይደለም ማለት ነው አካባቢዋ ከኔ ኦፍ ኮርስ የምትወስደው ነገር አለ እኔም ከሷ መፈልግ ገባ እዛ አካባቢ ካይሌ ይሄን አውታር ምናምን ስንጀምር ምክንያት አለ እርስ በርስ ጥንካሬ አለን ጥንካሬው ለዚህ ድርጅት ማለት ታውቃለች እስከ መጨረሻ የምንሞትለት ነገር እንደሆነ ማለት ነው ስንጀምርም ያ ደግሞ ያለፍንበትም ነፍ ነገር አለና እንደዚህ ጠንካራ እምነት ባይኖረን ያን በሙሉ እንትን አናልፍም ነበር ማለት ነውና እሱ አካባቢ ደግሞ ይሄ ዝም ብሎ ሰው በማየት በእንደዚህ አይነት ነገር በእንትን የሚያምን ሰው እሱ አካባቢ ያለነውን ወይ አንደርስታንድ አደረከኝ ያው ሃይሌ ድሬድ በመሆኑ ምናምን የሆነ ሰው በተንጋደደ እንትን ሊያስበው ይችላል አንደርስታንድ አደረከኝ አይደለ ስለዚህ አሁን እንደዚህ አይነት ሰዎች ያንን እድል አግኝተው ሲናገሩ ከጎኑ ያሉ ሰዎች ምናምን ብለው ገባ እሷ ኔሰሰርሊ ከጎኗ በሀብታሞች የተከበበች አልነበረችም ኤልያስ ማለት ነው ገባ ግን ጥሩ ጭንቅላት ባላቸው ሰዎች ተከባ ነበር ደሃም ብር ላይ ኖረን ይችላል ወይ አንደርስታንድ አደረከኝ ያልነበረም የኛ የጓደኝነታችን መመዘኛ ማለት ነው እኛ ረጅም አመት እንታወቃለን እነዚህ ሰዎች ረጅም አመት ቢያውቋትም የወጣ ገባ አይነት ሰዎች የሚመቻቸው ነገር ላይ የሚመጡ የማይመቻቸው ነገር ላይ የሚርቁ ሰዎች ናቸው እኛ እንደዛ አይደለንም ሁሌም ከጎንነን ማለት ነው አንደርስታንድ አደረከኝ እና ያቺን አድቫንቴጅ ያቺን እድል ለመጠቀም ከጎኑ ያሉት ሰዎች ዝም ብለው እኮ ከጎኑ ያሉት ሰዎች የማይጠቅሟት ገባ ይላሉ ማለት ነው ስለዚህ ያንን ለሰው መሸጥ ይፈልጋሉ እነሱን አሪፍ አድርገው አንደርስታንድ አደረከኝ ግን ብዙ ጊዜ እንደዚህ ብለው የሚናገሩ ሰዎች በሰውነት ደግሞ ዝቅ ያሉ ናቸው እኛ አካባቢ መተው እኛ አንድ ላይ ጀመርነውን ነገር ወስደው ለሌላ ነገር ሊሰጡ ሲሉ የተያዙ አሁን ቅድም እንደሚለው በኔ ስልክ ተቀርቷል ማለት ነው ያንን ሰው
ስም መጥራቱ ምን አስፈላጊ አይደለም። ገብቷል አባባሌ። ዞሮ ግን ብዙ ጊዜ የማየው ከጎኑ ያሉት ሰዎች የሚለውን ነገር እንደ እንትን ይጠቀሙበታል ማለት ነውና ግን ለኤሊ ብለው ብዙ ነገራቸውን የሚያጡ ሰዎች ወይም ያጡ ሰዎች አሉ ከጎኗ ማለት ነው። ገብቷል አባባሌ። ስለዚህ የተንጋደደ አመለካከት ግን ሁሌ እነዛ ሰዎች ለህዝብ ይልካሉ ነው። በጣም ደስ ይላል። ዛሬ ኤልያስን እያነሳን እየጣል ነው። ይሄ ነው እንደዚህ አስቸጋሪ ነው፣ ይሄኛው ባህሪው ሰው ነው፣ ፍጡር ነው። ስለዚህ በዚህ ሁሉ ሂደቶች ውስጥ ተፈትኖ ኖሮ ያለፈ ሰው ነው። እሱን እያነሳን እኔ እዚህ ጋር ብሬ አንድ ነገር እሺ እንዳልከው ነው። ቅድም አላስወራም። እሺ በጣም ትዝ ያለኝ ነገር ነው። ዋናው ማይክ ሰዎች መሰለኝ እኔ እሱ ምናምን የኤልያስ አድናቂዎች አይደለም። አብረን ነው ያደግን። ዜማ ላስታስ እሱ ጊታሪስት ሆኖ እኔ ገና ጀማሪ ዘፋኝ ሆነን ምናምን ብለን አብረን ያደግነን ያን ሁሉ ነገር እኔ አሁን ቅድም ያልኩ ያኔ የሰራቸው ሙዚቃዎች እኮ አሁን እንሰማቸዋለሁ። የሚገርሙ እነዚህ ያለ ግን ነበርኩ ምናልባት ያን ቀን እዛ ቤት ውስጥ በአብዛኛው ኤቭሪዴይ ስላለው ማለት ነው። ሶ እኛ ኤልያስን የምናይበት መንገድ እንደ ጓደኛችን ነው። በቃ ሙዚቃችንን እንሰራለን፣ ምን እንላለን፣ ተው የምንለው ነገር አለ። እሺ አው ልክ ነህ ታውቃለህ፣ እንደዚህ እኮ ተሳስቼ ነበር ብሎ የሚልህ አለ። እንደዚህ የምንባባል ጓደኛዬ ነው። ገባ? ለምሳሌ ዳዊት አለ፣ ኃይሌ ሩትስ አለ። ሶ ኃይሌ ሩትስን የሚወድ ሰው ሊኖር ይችላል። ለዴቭ ግን ኃይሌ ሩትስ ኃይሌ ነው። ገባ አይደለ? በቃ ሶ ወንድማችን ነው በቃ ሶ እንጂ የሆነ በሆነ ጊዜ አንዴ ወይ ስክሪን ላይ የምናየው ሰው አይደለም። ገባ? ሶ ተሸነጋገለው ሰው አይደለም። የተጋጨ አሁን ለምሳሌ የትኛው አድናቂ ነው የሰራው ሙዚቃ ኖ ከዚህ በላይ ያለውን ይሄ አያስፈልግም ምናምን ብለን የምንከራከረው ማለት ነው። ማንን ነው? ገባ? ኤልያስ ጋር ግን እንደዛ ነው፣ ራሱ የሰራውን ማለት ነው። ገባ? ሶ በዚህ ደረጃ ነው ግንኙነታችንን ሰዎች ሊረዱት ይገባል። ሶ አስተያየትም ስንሰጥ የአድናቂ ወይ የሩቅ የሚያይ ሰው ሳይሆን ህይወት ውስጥ ያለን ሰዎች ነው የሚጎዳንም። አየህ ለምሳሌ ልክ ለቀጥታ የሱን ህይወት ስትነካ ሲምፕሊ የኔን ህይወት ይነካኛል። ለምሳሌ ለምን ኤቭሪዴይ እዛ ቤት ውስጥ ስላለው ማለት ነው፣ እዛ አብረን ስላደግን ማለት ነው። ስለዚህ ወድጄ ሳይሆን በግድ እነካለሁ ማለት ነው። እሱ ይነካል፣ እንነካለን። ገባ? እና እኔ አላማው ምንድነው ነው የሚገርመኝ ነገር እንደሆነ ታውቃለህ። ፋይናሊ ምን ለመግለጽ ነው ይሄን የምታመጣው? ውሸትን እውነት አድርገህ የምታመጣው ምን አቺቭ ልታረግ ፈልጋለህ የሚለው ነው ንግራ የሚገባ። ወደ ኤልያስ ጉዳይ ስንመለስ ወደ የሱን ስራዎች፣ የሱን ጅማሬዎች፣ የሱን መታሰቢያዎች ወደ ማስቀጠሉ ቅድም እንዳልከው ጆኒ እኔም እንደማውቀው በህይወት ቢሆን ኖሮ ልክ እንደ ፊደል ካስትሮ አንድም ቦታ የኔ ሐውልት እንዳይቆም ፎቶ እንዳይለጠፍ በቃ ኖሬ አልፌያለሁ እንዳለው እንደሚል አውቃለሁ። እንደ ጓደኛም እንደናንተ እንደዚህ ባልቀርበውም ጓደኛዬ ነው፣ ወንድሜ ነው፣ ብዙ ነገር ስለማቅ ማለት ነው። ለኤልያስ አሁን የተገቡት ቃሎች የት ሄዱ? የጀመራችኋቸው ጉዳዮች የት ሄዱ? ከፋም ለማም አወዛጋቢ ታሪኮችም ቢኖሩበት ኤልያስን ሪፕሬዘንት የሚያደርግ አንድ ነገር የተጻፈው መጽሐፍ ነው። እሱ የራሱ ህጸጾች እንዳሉት ጥሩ መሰራቱ በራሱ ትልቅ ነገር ግን ደግሞ እንደ ማነጻጸሪያ የሚወሰዱ ጉዳዮች አንዳንድ ስህተቶች ሊኖሩ ይችላሉ። ግን አትሊስት ይሄ ልጅ ይሄንን ሰራ። እናንተ እንደ ጓደኛ ምን የኤልያስን ስም ሁሌ እንዲነሳ ለማድረግ ሁሌ እንዲታወስ ለማድረግ ምን አደረጋችሁ? ጆኒ አዲሱ አልበሙ ላይ ሙዚቃ ሰርተሃል፣ ኃይሌ ሙዚቃ ሰርተሃል፣ አውታሬ ደረሰ። ምንድነው የምታስቡት? በመንግስት በኩል የተገቡ ቃሎች ነበሩ። እዚህ ላይ ምን ሀሳብ አላችሁ? መጀመሪያ ቅድም እንዳልኩ አንድን ሰው ስትወድ የሱን እውነታ መሸከም ነው ትልቁ ነገር። ይሄ ስለ ኤልያስ ሲነሳ ወግ ምናምን አላውቅም። ገብቷል ምልህ መጽሐፍ ለኤልያስ ምኑ ነው?
አንደርስታንድ አደረከኝ ትልቅነቱን እና አይታየኝም መጽሐፍ እንደው እንደ ማነጻጸሪያ ነው አይ መጀመሪያ ቆይ ለመሰለህ አይ ምን ማለት የመሰለህ አሁን ስለ እያወራን ያለ ነው ስለ ኤልያስ ነው ኤልያስ ካለፈ በኋላ ዋሬቨር መደረግ ያለበት ነገር ነፍሱን የሚያሳርፈው ነገር ነው አዎ እዚህ ጋር ከሰው አጉል ውዳሴ ፈልጌ ለምን ገባ ነገሮች አይቀበሩም አላረግም በዛ መንገድ አልሄድም ኤልያስን መወከል ፈልጋለሁ ጥሩ ስለዚህ አሁን መጽሐፉ ስለተነሳ ነው እንደ ጥሩ ምሳሌ ገባ መጽሐፉ ላይ እኔ ያለኝ ትልቁ አይ ፖስተር አድርግና እንደ ሪፈረንስ እንደ ቆይ ከባድ ጥያቄ ነው ልንገር አዎ ኖ መሄድ አለብኝ እዛ ለምን እንደሆነ ልንገር መጽሐፉ ቀጥታ ከኔ ጋር የሚገናኝበት ነጥብ ልጅየውን በጣም ረድቻለሁ መጽሐፉን ለመጻፍ ሲመጣ የሱ የኤልያስ መልካን ቤተሰቦች እኔ ነኝ ያስፈቀድኩለት ለልጅየው ጋር እንዴት ተናገርነው ነገር ችግር የለም ኤልያስ ልክ ግጥም ሰጥቶ አበላሽ ተመጻፉ ለኤልያስ እንዴት ነው የሚያናደው ገብቷል ምን እንደዚህ አይነት በጣም ጥንቁቅ ሰው መጽሐፍ ነው የሚጻፈው ስለዚህ ከማናችንም ኢንተርቪው ስጨርስ መጨረሻ ላይ ከማተም በፊት አስነበበህን የኛን አስፈረመህን ነው የምታሳትመው ገብቷል አባባሌ ለቤተሰቡ ይሄን አሳምኜ ነው የተስማሙት መጨረሻ ላይ ቤተሰቡ ይኸው ለካሜራ አይደል ምናገረው እንከሳለን ብለው ነበር ግን ሰው እንደነዴት ስለነበር ለምን ልጅየው እንደዛ ለምኖ ምናምን የሰራውን ተደብቆ ነው ያሳተመው ተደብቆ ነው ያስመረቀው ማለት ነው የደወለልን ሊያስመርቀው ሲል የደወለልን በዚህ ቀን ና ብሎኝ ነው ማለት ነው ምን ማለት ነው በዚህ ቀን መጽሐፉን አምጣው ኢንተርቪው ያደረኩትን መፈረም አለብኝ ልክ እንደሆነ በዱርዬ መንገድ ነው ያሳተመው እንደዛ ነው ማለት ማለት ነው ገባ ስለዚህ መጀመሪያ መጽሐፉ በዛ መንገድ ባይሆን እንደዚህ አይነት አፕሮች እንዳለው ቢሆን በታምር ጓደኞቼ ማላሳምንም በጣም ለሱ ኢንተርቪው ያደርጉ እስኪ ያምጣና ያሳየን የተናገሩ ሰዎች ልክ እኔን የተናገር ነው ብለው የፈረሙትን ነገር ያሳየን ገባ አባባሌ ትልቅ ስህተት ነው የሰራው ማለት ነው ስለዚህ እኔ እንደዚህ አይነት ስራ ሰርቼ አጥያተኛ መሆን አልፈልግም ለጓደኛዬም ከዳተኛ መሆን አልፈልግም ማለት ነው የማያሳርፍ ነገር መስራት አትፈልግም የመጀመሪያው ነገር ምንድነው የሰራነው ኤልያስ በህይወት እያለ ከሙዚቀኞች ጋር ያለው ግንኙነት በጣም ንጹህ ግንኙነት ነው ቢዝነስም አትለው ቢዝነስ የሆነ ነገር ይየው ስራ ነው እኮ ገባ አይደለ የሰራቸው ስራዎች አይደሉ ስለዚህ አሁን ኤልያስ ከኔ ጋር ሲጀምር ብር የሆነ ነገር ጆኒ ይሄን ያክል ብር ነው ለሲንግል ለእንትን እንደዚህ ተባብለህም አይደለም ከማንም ጋር አይደል ብር አስከፍሏል ኤልያስ አይ እሱ ኖ የሱ ኬዝ የተለየ ነው ቆይ አንድ የሱ ኬዝ የተለየ ነው ለምን ኤልያስ ልህም አይወድም ከሱ ኬዝ ጋር የለም ፈኒ ነው ገባ የሱ ኬዝ ማንንም ሰው ከፍዬ ምናምን ብሎ ቀርብለት ነው አለምዛ ካልከፈለክ መከባር ቆይ አይደለም ኤሊ ቆይ አይደለም ነፍ ሰዎች ሳይከፍሉ ይሰሩ ሰዎች አሉ ገባ አባባሌ እሱ ሲያልፍ መጀመሪያ ላይ ቁጭ ብለን ስናገር ብር ያስፈልጋል ለቤተሰቦቹ ብር ቢሄድ ልጃቸው ነው ይለፍ ገባ አባባሌ የሱ ንብረት የነሱ ንብረት ነው ደስ ይለናል በጣም ብዙ ስራ አለ እጁ ላይ የመጀመሪያው ነገር ብዙ ጊዜ ሰዎች ካለፉ በኋላ በእንደዚህ ባልባሌ ነገር ስማቸው ይነሳል ለምሳሌ አሁን በኤልያስ ኬዝ ለብዙ ሰዎች ህይወታቸውን ጥለዋል እሱ ላይ አንደርስታንድ አደረከኝ ስለዚህ እሱ ከሞተ በኋላ ህይወታቸው ተመሰቃቀለ ማለት ነው እና ዘላለም በኤልያስን ሊያዝኑበት ነው ማለት ነው የመጀመሪያው ነገር ይሄን በስርዓቱ ብር አለብኝ ብር የሚያመጣ ሰው ካለ ጥሩ እንቀበላለን ካልዛ ግን በስርዓቱ ይሄ ነገር ለባለቤቶች መድረስ አለበት ስሙ በመጥፎ እንዳይነሳ ገባ አባባሌ ይሄም በስርዓት እሱም ያን እንዲያደርግ ምናምን ተመዳድበን ስራ በስርዓቱ እያንዳንዱ ስራ ተመልሷል አዎ ወዲያው ወደ ስቱዲዮ ተገብቶ ይሄ ነገር ተሰርቷል አባባሌ ገባ የመጀመሪያው ነገር ሁለተኛው ነገር ኢትዮጵያ ውስጥ የትኛው መንገድ ነው በመንገዱ የምታውቀው 22ን ምንድነው መንገዱ ኦፊሻል መንገዱ ምንድነው 22 ማን ነው ኦፊሻል መንገድ ታውቀዋለህ 22ን መንገድ ገባ ኢትዮጵያ ውስጥ ይሄ አድራጊው አካል መመስገን ስለሚፈልግ ነው ይሄን የሚለው በተግባር መሬት ላይ ያንን ሰው የሚያስታውሰው ምንም ነገር ሆኖ አያውቅም ኃይለ ገብረስላሴ መንገድ አለው እኮ ማን ነው ኃይለ ገብረስላሴ መንገድን የሚያውቀው አባባል የገባ የይስሙላ ነገር እኔ እንትን አይደለሁም ማለት ነው ፍላጎትም የለኝም መንግስትና መንገድና አስደርግለት ያው የመንግስት ሰዎች እንዲናረጋለን ብለዋል
መንገድ ምናምን ከሚሆንለት የሙዚቀኞች መለማመጃ ይሆንለት ብለናል። ሙዚቀኞች በዛ ቦታ ላይ እንዲያድጉ ስሙን በዛ ደረጃ እንዲሰፋ ብለናል። አንደርስታንድ አደረከኝ? ከዛ በኋላ ወደ አውታር ስንመጣ ኤልያስ ባይኖር ከዚህ ስራ ወጥተን ነበር ድሮ። የኤልያስ ስም ባይነካካ ህይወታችን አይመሰቃቀልም። እዚህ ቦታ ላይ ሆነን በጣም ነው የተመሰቃቀለው። የአውታር ኬዝ ሲሪየስ ኬዝ ነው። እዚህ ቦታ ላይ በጣም ብዙ ሰዎች ስራ ጀምረው ብዙ ከስረው ብዙ ሰዎች ወጥተዋል። በጣም እናውቃቸው ብዙ አርቲስቶች በጣም ብዙ አሁን ኦፍ ዘ ሬከርድ ልነግር እችላለሁ ማለት ነው። ገባ ብዙ ለምን ይሄ ስራ አዲስ ቴክኖሎጂ ነው። እኛ ከሙዚቃው አካል ነው የመጣ ነው። በጎ ዓላማ ይዘን የመጣ ነው። ሙዚቀኞች በስራ እንዲጠቀሙ እስከ 50 ዓመት ተመልሶ ሙዚቀኞች እነዛ መስኪን ሰዎች ከሚሰሩት ስራ የሚያገኙት ብር ህይወታቸውን ጥሩ አድርጎ ያኖራቸዋል። ሲታመሙ እነሱን መርጃ ከመሰብሰብ እነዚህ ሀብታም ሰዎች ናቸው። መርጃ የሚሰበሰብላቸው ሰዎች ገባ ስራቸው ሀብታም የሚያረጋቸው ሆኖ እንደ ምስኪን የሚለምኑ ናቸው። በዚህ ስለምናምን ያ ነገር ከተቀየረ እኛን አልፎ ኢትዮጵያን የሚያነሳ ነገር ስለሆነ እኔ ገባ ነው። ማናችንም ጋር ቢዝነስ ባለፈው ጫፉን ተናግሬ ነበር። ግልጹን ልንገርህ ከለውጡ በፊት ቴሌኮም ኦፈር አድርጎናል የሆነ ብር ገባ ከሱ ውስጥ ምናምን ሳንገባ ይሄን ያዙና ለምን አትቀጥሉም በቃ ተውት ለወላው ምናምን እኛ ቦታ ላይ 99% ብሩን ተቀብሎ ይቀጥላል። ገብቷል አባባሌ? እኛ ጋር እንደዚህ አይነት የምንርመጠመጥ ሰዎች አይደለንም ማለት ነው። የኤልያስን ስም ተሸክመን የምንሄድ ሰዎች ነን። አውታር ምን ያክል ሳክሪፋይስ እንደከፈልን አውታርን አቁሞ መቀጠል ምን ያክል ሳክሪፋይስ እንደከፈልንበት ማንም አያውቅም። ገብቷል አባባሌ? በጣም ሲሪየስ ትልቅ ቻሌንጅ ነው። ስንጀምረው በሚቀጥለው ዓመት ሁሉም ነገር አልጋ ባልጋው ነው ሁሉም ነገር ግን አይደለም ማለት ምልገባ ሁሌ ምለዋለሁ። የአውታር የመጀመሪያ አይዲያ ባለቤት ይሄ ልጅ ነው። እሱ ነው እኔን መጥቶ ያሳመነኝ። ከዛ እኔና እሱ እኛን ደግሞ ከእንደገና ኤሊን ያሳመናት ገባ ብዙ ቦታኛ ተንጠባጥበናል። ኤሊ አንዳንዴ መሄድ የማይችልባቸው አባባሌ ገባ ለምን ተሸክመናል ያንን ዓላማ። በዛ በኩልም እሷም ካለፈች በኋላ በጣም ትላልቅ ዲሲዥኖች ውስጥ ገብተን ይሄ ነገር የሚቆምበት በቃ እንቀጥ ወይ መቆም አለብን ወይ ለመቀጠል እንደዚህ ሳክሪፋይስ መክፈል አለብን። ብዙ ሳክሪፋይስ ራሳችን አዳይተናል ይሄ ነገር እንዲቀጥል ለማድረግ ማለት ነው። ከጊዜያችን ምናምን ብዙ ጊዜ ወስደናል። ለምን ኢትዮጵያ አገሪቷ ራሷ ዝግጁ ስላልሆነች ያልተመቻቸው እስኪ የትኛው በጎ ምሳሌ አለ እዛ አካባቢ ዛሬ ልንገርህ። ሰዋስው ማለት እኛ ይሄን እየተሯሯጥን ስለ አውታር እየተሯሯጥን ኢንተርቪዋችንን ተመልከተው። ብዙ አይነት እንደዚህ አይነት ድርጅቶች መምጣት አለባቸው። ገባ ነፍ ሰዎች እዚህ ቢዝነስ ላይ መምጣት መስራት አለባቸው። እኛን ያጠነክረናል። ሙዚቀኛው በቂ ምክንያት ይሆናል። በቂ ገቢ እንዲያገኝ ያደርገዋል። ምንል ሰዎች ነን። ሰዋሰው እንትና እኮ ማነች ራይድ ባለቤት ነው። የራይድ ባለቤት ሳምራዊት እኮ ለኛ ተቀጥራ የምትሰራ ሰው ነበረች። ለኛ እኮ ዴሊቨር ለማድረግ አፕሊኬሽናችን ዴሊቨር ለማድረግ ከኛ ጋር እኮ አመት ከምናምን የሰራች ሰው ነች። ዴሊቨር ማድረግ ስላልቻለች የሷን ኮንትራክት ትተን ከሌላ ሰው ጋር መስራት ገባ አባባሌ። የሷ ነች የሷ ሰዎች ናቸው አሁን ይሄን የጀመሩት ማለት ነው። አንድ ቀን መጥፎ ነገር ተናግረናል ማናችን? ይሄ ግሩፕ ገባ አይደለንም። ይጠቅማል አመኖሩ በላስ 3-4 ድርጅት ይንጋብዛለን እንዲመጣ። እኛ የነጋዴ ጭንቅላታ የለንም፣ ሙዚቀኞች ነን። አውታርም ይሄም እኮ እየሰራ የኛው ድርጅት የበለጠው ፈርሰቶኝ እኮ እዚህ ሊሄድ ይችላል። እኛ ጋር እንደዛ አይደለም። ግን እዛ ሄዱ ሁሉ ያላችኋቸው አሉ። እግዚአብሔርን ሰው አይገባውም። ይሄ ቢዝነስ አይዲያ አይደለም። ይሄን ጠብቆ ለማቆየት ጥሩ ጊዜ መጥቶ እስኪንቀሳቀስ ድረስ ገባ። ከዛ በኋላ ለማድረግ ብዙ ነገር መስዋዕት ነው። እንዲህ ማለት እኮ ትችላለህ። ለምሳሌ ልንገርህ አንድ የተፈጠረውን ነገር በአውታር ምክንያት ማለት ነው። አውታር ስብሰባ ትዝ ይላል አንዱ ሸራተን ቁጭ ስንል ያን ቀን አይደለም ከጀርባ ሮያሊቲ የሚባል እኛ ሙዚቃ ለመሸጥ ነው እንግዲህ ተቸግሯል ያለው። ለምሳሌ የሙዚቃ መሸጡ ነው በቃ ለኛ ትልቁ ችግር ብለን ያለው ገበያው። ሮያሊቲ ማለት አንድ ሰው በህይወቱ እያለ እድሜ ልኩን ከሞተ በኋላ ወራሾቹ እስከ 50 ዓመት የሚጠቀሙበት ህግ ወጥቶ ይሄ ጉዳይ ወጥቶ በጀርባ በኩል ነጋዴዎቹ የኛን ወንድሞች ይዘው ያኔ ዛሬ አሁን አንድ ላይ ተስማምተን አንድ ላይ ነን ያለነው። ያኔ ግን እነዛን ሚስ አንደርስታንድ ያደረጉን ሰዎች ይዘው ሌላ ታሪክ እንደሚሰሩ የታወቀው
በኢትዮጵያ የሙዚቃ ሂስትሪ ውስጥ አውታር ሰብስቦት ተሰብስቦ ነው ያን ቀን ነው የነጋዴዎቹ ስራ አስፈጻሚ ነኝ የሚል መጥቶ ይሄንንና በወቅቱ የነበረው አእምሯዊ ንብረት ጽሕፈት ቤት ዳይሬክተር የነበረው ዶክተር ማንደፍሮ እሸቴ የሚባለው ሰውዬ መጥቶ የነገረን ማለት ነው። ምን ሮያሊቲ እየተቋቋመ ነው። እኛ እኮ የምናውቀው ገበያ በቃ ሲዲ መውጣቱ አቁሞ በቃ አሁን አዲሱን ቴክኖሎጂን ሞክር በኦንላይን እና እያልን ዋናውን ለካ ተበልቷል። ኦልሬዲ ገባ ማህበሩ ከዚህ በፊት ነጋዴዎቹ የገዙትን ሙዚቃ በቃ እንደገዛ ንብረታቸው ቆጥረውት የግጥሙን፣ የዜማውን፣ የቅንብሩን የምኑን ራይት እንደራሳቸው ቆጥረው ጭራሽ ማህበር መስርተው ሮያሊቲ ደግሞ ከየቲቪው ከየባሩ ከየሬስቶራንቱ ሙዚቃው በተጫወተ ቁጥር ሊሰበስቡበት የተዘጋጁ ያሉት። ይሄንን ሙዚቀኛው የኢትዮጵያ ሙዚቀኛ ከሀስከፋ ያለው ሙዚቀኛ ያወቀው አውታር በሰበሰበው ስብሰባ ላይ ይሄን ታሪክ ያወቀው። ከዛ ትግላችን ተቀየረ። አውታር ቆመ። ከዛ አናታ ኮፒራይት እንደ ስማ በነገራችን ላይ መቅደም የነበረበትም እሱ ሮያሊቲ ገባ። አጋጣሚ ያሳያል ያለው በጣም ያን ቀን አውታር ያንን ነገር ባያሳውቅ ኖሮ ምናልባትም አርቲስቱ ያ ነገር ተመረቀ የተባለ ቀን ሄዶ አጨብጭቦ ነበር የሚሸኘው። ለምን አዋጅ ለማየት መትሪያ ደንብ ለማንበብ ጊዜ የለም። ስትጠራ ጀስት ድግስ ነው፣ ሮያሊቲ ነው፣ ኢትዮጵያ በቃ በስንት ጊዜ ጀመረች ምናምን ተብለህ ሄደህ አጨብጭበህ ነበር አሳፍረህ የምትልከው ማለት ነው ራስህ ገባ። ሶ አውታር ኮንሰፕትም ልንገርህ፣ እኛ ለምሳሌ ሳናውቅ የጀመርነው አንድ ነገር ልንገርህ። ለምሳሌ ያኔ የአጫሉን አወጣን፣ የልጅ ሚካኤል አይደል ወጣ፣ ሰክሰስፉል ሽያጭ ሆነ ምናምን። ፋይናሊ ግን ኢትዮጵያ የራሷ ሳተላይት የላትም። ስለዚህ ሰርቨር የራሷን ራን ማድረግ አትችልም። ቴሌም ማንም ተከራይቶ ነው የሚሰራው። ይሄንን ከግምት አልከተትነው እውነቱን ስነግርህ ማለት ነው። ለምን በቀላሉ የሚታለፍ ነው። ለምን ኦልሬዲ እዚህ ቴሌ ለሰርቨር በየወሩ ወደ 27 ሺህ ብር ለራክ ስለሚከፈል ማለት ነው። ሶ ምን ሆነ የነዚህ ልጆች ተሸጦ ያሁሉ ሽያጭ ፋይናሊ ግን የሰርቨር ክራይ ብሎ እየመጣው is more than $20,000 የመጣው በ3 ብርና ምናምን 10 ብር ምናምን 15 ብር የሚሸጥ አልበም ማለት ነው ገባ። ይሄ ማለት ያኔ ብሩ ሳይወድቅ ማለት ነው። ኢማጂን አንዱን አልበም አሁን ማንም ይሄን ሰርቫይቭ አያደርገው። ይሄ አሁን የኢንቨስትመንት ጉዳይ አይደለም፣ የአቅም ጉዳይ አይደለም፣ የባለሙያ ጥረት አይደለም፣ የሶፍትዌር ምናምን አይደለም። አፍተር ኦል ጀት የሆነ እንደ ስፖቲፋይ አይነት ሶፍትዌር ይዘህ ኢትዮጵያ ውስጥ ግን ይሄን አደርጋለሁ ካልክ ይሄንን ነገር አብረ በርደን መሸከም አለበት። በቃ ይሄ አሁን ሁሉም ኤክሳይትድ ሆኖ ጀምሮት አሁን ድምፁ የጠፋው because of this አንዱ ማለት ነው። ሶ እኛ ግን እዛ ውስጥ ምን መሰለ ያደረግነው ኦኬ ሽያጩ እንደዚህ ይሁን አይደለም፣ መብታችንን አወቅን። ለመጀመሪያ ጊዜ ከ50 ዓመት በኋላ ዛሬ ማህበር ብትሄድ ሙዚቀኛ ነው ያስተናግድ፣ ወይ ታይራ ያደረገ ሙዚቀኛ ወይ ምናምን እንደ ስራ ይዞት ማህበር ውስጥ ደግሞ ማለት ነው ገባ። በፊትስ የመርካቶ ነጋዴ ነበር የሚያስተናግድ፣ እሱንም ባዋጣው ልክ ነበር የሚያስተናግድ። የመብታችን ባለቤት ያደረገ አውታር ኢትዮጵያን ሙዚቀኛ በቃ አትጨምርበት ዛሬ በጣም በቃ ጥሩ በታል ጨርሰሃል። አይ ፕሊዝ እኔ አሁን ዘጋው ያውቀው በቃ ታበላሽ። እሺ ይቅር ካላችሁ ስለዚህ ይሄ ጉዳይ ፖዝ ተደረገ እንጂ ይቀጥላል። አዎ ነው አሁን ስራ ላይ እኮ ነው ቴሌም ላይ አሁን ኤልያስንም ይሄን ሐሳብ ኃይል ያመነጨው ለጆኒ ነገረው። ስማ አንድ ወር ነው የተጣላ ነው እኔና እኔና እሱ አውርተን ኤልያስን ለማሳመን እኮ አይደለም ርዕስ ለማንሳት ርዕስ ለማድረግ ለምሳሌ ያ ቅድም የነገርን ፌል ያደረገ ታሪክ አለና አይደለም ፕሮጀክቱ ተሰርቆ ተወስዶ ምናምን ያን ታሪክ አጣሙ አርቲስቱ አወራው ብያልኩ በሱ ኤልያስ በጣም ዲስአፖይንትድ ስለሆነ በቅቶታል። በቃ ፕሮጀክት እንዲህ አይነት የሪከርዲንግ ካምፓኒ የምንትስ ጣጣ መስማት አይፈልግምና ገና ሳነሳው እኔ እግዚአብሔር ነው ማለት ኦነስቱ ጋር ቢኖር እዚህ ፊት ለፊቱ ደስ ይለኝ ነበር። አንድ ወር ጭቅጭቅ ነበር ማለት በሞባይል ስልክ እሱ ያኔ ጌቴን ጨርሶት እዚህ ላይ
ለምን በፍላሽ ያስብ ነበር ያው ገባ ታስታውሳለህ አረ ከዚህ የተሻለ አለ ቆይ ሞባይል ሲብል ዝባል እንዳታነሳ ነጋዴዎቹ እንዲሰሩት እንጂ እሱ ሊሰራው እኮ አይደለም የሚነግራቸው በፍላሽ ብታረጉት እና አንድ ወር ፈጅቷል ሶ አሁን ፋይናሊ ምን መሰለ እኔ ስለ ታሪክ ኤልያስ ራሱ የተናገረው ነገር ነው የሚገርመኝ ስለ ታሪክ የሚያወራው ኦኬ ያ ስለ ታሪክ ማለት በጣም አንተ ከሞትክ በኋላ ስለ አንተ የሚወራውና አንተ በህይወት እያለ ራሱ ስለ ታሪክ የሚያወራውን ነገር ራሱ ላይ ሀፕን አድርጎ ነው ያየሁት እኔ ልንገርህ በአና ነው አንዳንዴ አትከራከረው እንደዚህ ብለህ አሁን ሰው ገባ ለምሳሌ እንዴ በብዙ ነገር ቀደም ያነሳው ርዕስ ኤልያስ እንዲህ ነበር የተከበረው እንዲህ የሚለው ታሪክ ይል ነበር እሱ የሆነ ሰው ከሞተ በኋላ ሰው እንደፈለገው የሚተረከው ታሪክ የሚጽፉት በቃ ራሱ ላይ ማህበር አጠገቡ ወይ ደግሞ አንድ ቀን የሚያውቀው ሰውዬ ነው ቁጭ ብሎ እንደ ታሪክ የሚተርክልህ ነው የሚለው እሱ ራሱ አትመልሰው እና ይሄው ራሱ ነው ራሱ ላይ አፕላይ ያደረገው በትክክል ገባ ሶኒ አሁን ለምሳሌ ሰለቸኝ ነገር ልንገር እያወራነው ነበር ቅድም እየወጡ ዲፌንድ ከዚህ በኋላ ራሱ ላይ ማውራት እንፈልግም አይመስለኝም ለምን እኔ አንዳንዱ ሰው ዓላማው ምን እንደሆነ አላውቅም ወጥቶ ስለራሱና ስለራሱ ስራ ማውራት ሲገባው ወጥቶ ስለ ኤልያስ ብቻ ነው ሲያወራ የማያው ሰው መብቱ ነው ያውራ እኔ ጋዜጠኞችም ብዙዎች እንዲህ ይጠይቁናል አንፈልግም ነው የምንላቸው እኔ አሁን በዚህ ሐሳብ ላይ ስለዚህ ነው ግልጽ የሚያደርግ ጆኒያል እኔ መርዳት ካለብኝ ላክስ ኖ ምን አረግ መሰለህ ኖ መጽሐፍ ኤግዛክትሊ መጽሐፍ ውስጥ ገብተናል መጽሐፍ ውስጥ መጽሐፍ ውስጥ የገባን እኔ መጽሐፍ ፈልጌ አይደል ሁላችንም ተራሲም አይደለም ምን እናርገው ታዲያ እኔ ቁጭ ብዬ የኖርኩትን ህይወት እዚሁ ጋር የሆነ ሰው ጽፎት ያስባለን ማለት እኔ አንዳንዴ እንደው በእግዚአብሔር አድማጮች በተለይ ያ የኖርነውን ህይወት በፒክቸር አምጥቼ ባሳያቸውና እዚህ ጋር ምን ተብሎ እንደተጻፈው ወር ምን ተብሎ እየተወራለ ባሳያቸው ገባ ሶ ምን አለን መሰለኝ በጽሁፍ ማሳያ የሆነ ቀን ደራሲ ባለው ነው አንድ ቤቲ የምትባላለች ኤልቲቪ ላይ የነበረች አርቲስት እሷ ሾው ላይ ደራሲውም ሆነ ሌላ እኔ ወክ እያረኩ ነው መንገድ ላይ እና የተሰማኝ ስሜት ማለት ነው በቃ ማለት ሲያወራ ሳይሆን እብድ ነው የሆንኩት ለምሳሌ ኤልያስ ህይወት ሲወድ ሰዎች ዝናቸውን የማያምኑበት የሰይጣን ቦታ ሄደው የሚሰግዱ ሰዎች አሉ ለዝና ብለው ማለት ነው ዝና ከባድ ነገር ነው ለሰዎች ብዙ ጉዳይ ውስጥ ይከታቸዋል ገባ ለኤልያስ ግን ፖይንት አይደለም በፍጹም ከእውነቱ አንፃር ገባ አይደለም ለሚያምንበት ለእግዚአብሔር ብሎ ብዙ ነገሩን የጣለ ልጅ ስለዚህ ዝም ብለህ ሄደህ ልታቃለው አትችልም እኔ በእውነት ነው የምልህ ሰሚት ጋር ነበር ወክ እያደረኩ ጉድ አድርጌ ምናምን አይ ላይክ ዋኪንግ አበድኩ ነው የምልህ እያየሁት እንዲህ በኤርፎን እየሰማሁ በቃ አይሴድ ደወልኩልህ አይደል እያየነው ጉዳችንን ብዬ ከዛ እንጽፈዋለን በቃ we have to start በቃ የፈለገውን ያህል ጊዜ ይኑር ይሄን ነገር ጽፈን እናስተላልፈው ቢያንስ ለልጆቻችንም ለሌላውም ነገር ለሌላውም ትውልድ አይሞ ማገናዘብ ለምን ብሎ ለሚጠይቅ ትውልድ ይሄን እናስቀምጥለት ብለን ያሰብነው ገባ እና እኔ ህይወት አለኝ እሱ ህይወት አለው ስንመጣ ያንን ነው ማውራት ያለብን ሰው ከኔ የሚፈልገው ሙዚቃዬ ነው እንጂ ኃይሌ ምን በላ ምን ጠጣ አይመለከተው ስለዚህ በዛ ደረጃ እኔ ሰዎች ሲመጡ ከሱ ጋር ይሰሩ ሰዎች ከሌላም ጋር እኮ ይሰራሉ አይደል ከሌላም አሬንጀር ጋር ይሰራሉ ከሌላም ሰው ጋር ይሰራሉ ሶ በዛ ደረጃ ነገሩን ተመልክተው መጥተው ቢናገሩ ይሻላል ብያምናለሁ እንደ ምክር ብስጥ ከተባልኩ በተረፈ ግን ማንንም ሰው ይፈልገው ማለት ይችላል እኛ ያንን ሁሉ እብደት እየተከተልን መልስ ስንሰጣን ነው በጣም ደስ ይላል ብዙ ተጨዋወትን እናጠቃለሁ በጣም የመጨረሻው የኤልያስ ሰዓታት መጨረሻ የነበሩትን በነገራችን ላይ የሀዘን ስሜት ውስጥ ሆነን አይደለም የሰጠንን ነገር ሁሉ ኢንጆይ ያደረግን እኔ አሁን ስታወሩልኝ ለእኔ ማቀውን ነገር ነው የምትነግሩኝ ማቀውን ስብዕና ነው የምትነግሩኝ ኤልያስ መሀላችን እንዳለ አይነት ስሜት ነው የሚሰማኝ ኃይሌ ልክ ነህ ምናምን የሚለኝ ነው የሚመስል ባህሪያት አሉ ግን አሁን የምናነሳ ይህንን ስሜት የመጨረሻዎቹ ሰዓታት የሚባል ነገር አለ በሰው ልጅ ህይወት ውስጥ ዴቭ ከሱን ጀምር ካንተን ጀምርና ከዛ ጆኒ ያው ኃይሌ በመሃል መግባቱ አይቀርም ያው ትይዝልኛለህ የማስታውሰው ነው one of the final moments ስምለው
ይሄ ፕሬየር ታይም አለው ደረስ ብሎ ይመለሳል እና ያው በር መቆለፍ ትቷል ፌንት ማድረግ ከጀመረ በኋላ ሰው እና 2 ሰዓት ይጸልያል ከዛ ይመጣል ምናምን እሱ እንትን እየጨመረ መጣ የጸሎቱ እንትን ሰዓት አዎ ሰው አንዳንዴ በቃ እንደሄ ኮምፎርታብል አይሆን በዚህ ጋርም ሲተኛ መተንፈስ አይችልም በዚህኛው ጋር ሰውነቱ ውሃ ይዟል ኦሬዲ እና ለሊት 9 ሰዓት አካባቢ እዛ ስቱዲዮ ጎን የነበረችው ክፍል ነኝ እኔ ሰው ሲመለስ እንትን እየተሰቃየ እንደሆነ ገባኝ ሰው በቃ ኤሉ ለምንድን ነው እንደዚህ ህክምናውን አድርጋ ለምን አንተም ይሻላል ከዛ ወደ ስራ እንገባለን ትድናለህ የሚል ጥያቄ ለመጨረሻ ጊዜ ያቀረብኩለትን ነው ብለ ሶ ምንድነው ለአንተ መዳራሪ ረጅም እድሜ መኖር ባለጸጋ መሆን ዝነኛ መሆን ምንድን ምሁር መባል ምናምን እና እኔ ለእናንተ ብዬ 2-3 አመት ለመጨመር ብዬ ነፍሴን የዘላለም እሳት ውስጥ ለምን ከተታለሁ አለኝ ሶ ይሄን ጥያቄ የምታውቁኝ ማን ኦፍ ዘ ላስት ሞመንት ስምላችሁ የቀን ይሄ ነው ምንድነው ወዳለ አንተ ጆን እኔ አሁን የመጨረሻ ሰዓቱን እንደ መጨረሻ ሰዓት እንትን ያልነው አይመስለኝም ብዙ ጊዜ ታማሚ አሁን እሱም የሚነግርህ አሁን የመጨረሻ ሰዓት ብሎ የሚነግርህ ገባ ለኤልያስ የመጨረሻ ሰዓት አልነበረ እኔ ኤልያስ መጨረሻ ሰዓት አልነበረው ለመሰል እንደዚህ የምልህ አሁን እሱ እንደዛ ታሞ ያለ ደብዳቤው እንዴት ሆነ ደረሳችሁ ወይ ምንድነው ቢሮ ሄዳችሁ ወይ ገባ እኔ ይሄው እነሱ 2 ሳምንት ወይ ምናምን በፊት ተሰብስበን ዳራችን ይዘን ታመልጠናለች ከእጃችን ላይ ኤሊ በቃ ታመልጠናለች ምንድነው ማድረግ ያለብን ምናምን ብለን አውርተናል ታስታውሳለህ አይደል ግርማ እንደዚህ ምናምን ሆነን አንተ ነበር ካለ ታመልጠና በቃ ይሄ ኦብቪየስ ነገር ገባ አንደርስታንድ አደረከኝ ግን በዛ ሰዓት ስቲል በየቀኑ እየወጣን እየተሯሯጥን ነው አባባሌ ገባ ስለዚህ እሷ እንደዚህ ተይዛ ለቀሪዎቹ ገባ ለባለሙያው ይሄን ነገር መጨረሻው እንትን ብሎ ደርሶ መጠቀም እሷ ባትጠቀምበትም ገባ አባባሌ መጨረሻ ላይ ሆኖ እንትን ማለት ገባ ይሄ በትንሽ ትንፋሽ ሲኖራት እኮ ስለ ስራ ነው የምናወራው እሷ ስለምታስገድደን ትንሽ እኮ መናገር ሲችል እኮ ስለ ስራ ነው የምናወራው ስለዚህ መጨረሻ ምንለው እንደዚህ ካለፈ ስቱዲዮ ያ መጨረሻ እኛ ለሷ መጨረሻ አልነበረ ምን እንደሚኖር እሷ ብዙ አልበሞች ይሰራል እኮ ተብሎ ስቱዲዮ አፕዴት አድርገናል እኮ ገባ አዎ አውቃለሁ ስለዚህ የመጨረሻ ሞመንቱ ለኔ እንደ መጨረሻ አይደለም ቀጣይነት እንዳለው ስሜት ነው የሚሰማው አዎ በቃ እሷ ያንን ትችላለች ነገር እሷ እንደተጎዳች ለምሳሌ ቀድሞ በሽተኛ ከሆነ ቀድሞ ተኝቶ እኮ አንተን ጠያቂ የሚያደርግህ አይደለ ያ ነው ስሜቱ አይደለ ስትታመም ትተኛለህ በደም ሙሉ ለሙሉ ካልተቻለ አትነሳም እሷ ሙሉ ለሙሉ እንድትሻላት አትጠብቅም ትንሽ ያህል ስታገኝ ስለ እሷ እኮ እዛ ሆስፒታል እኮ ተኝታ እኮ ስለ ስራ ሚቲንግ አድርገናል ብዙ ጊዜ ሆስፒታል ነልሽ ተኝታለች ሚቲንግ ማድረግ አለብን በሷ ለምን የተሻለ አዎ እሷ ታብዳለች እንጂ እናንተ ረፍት እንነሳዋለን አይነት ስሜት አገባ በእኛ በኩል ያምን ቅድም እንዳልኩ እንደዛም ተባብለን ውስጣችን እንደዛው ነው በሷ በኩል ግን ያ አልነበረም የነበረው እና ያ ምናልባት መታደል ያው እስከ መጨረሻው ነው የነበርኩት አብረን ሮብ ዕለት ሮያሊቲው ልክ እንደተፈቀደ በቃ እንደተሳካ ወረቀት ፔፐር ወርክ ይዤ ሮብ ዕለት ማክሰኞ አልተኛንም እዛው አድረናል ስራ ስንሰራ ሶ early ሮብ ጧት ሳልተኛ በዛው ተነስቼ ወደ አእምሯዊ ንብረት ጽሕፈት ቤት ነው የሄድነውና እዛ ወረቀቱን መፈቀዱን ይዤ እየሮጥኩ ነው የተመለስኩት እሱ ጋር ሰው አየው ምናምንና በቃ ተሳካ አይደለ ያ ሁሉ ምናምን አለ ደስ አለው ከዛ ያን ቀን የሚገርም ሄድኩና ቤት ሳልተኛ ዋልኩ በዛው እና ደከመኝ ከዛ ማታ ሐሙስ ደወለልኝና አትመጣም አለኝ አይ አልተኛሁም ትላንት እንዳየኝ እስካሁን አሁን ነው ምናምን ስለሆነ በቃ ተኛ ጠዋት እንገናኛለን ተብሎ ጠዋት ተደወለ ድረስ ተብዬ ማለት ኦሬዲ ደክሟል ስደርስ
ያው ደክሟል በቃ ግን ቁጭ ብሏል ምናምን ግን ሂዝ ናት በቃ በጣም የለም ኦልሞስት ደክሟል በጣም ሶ በቃ ሄጄ ተሯሩጬ ትንሽ ወንድሙ ነበረ ምናምን እና ያው ምን ማድረግ እንዳለባቸው አያውቁም ነበር ሶ ሮጬ ገባው ሳየው ሁኔታውን እና አስራት ጓደኞቻችን ምናምን አስራት በተለይ በጣም ትልቅ ሰው በጣም ተሸክመን እሱን ይዘን ከላይ ከፎቅ አወርደን የሮጥን ሳንቴ ስንሄድ ያን ቀን ሬቻ በዓል የሚከበርበት ሆኖ መንገድ በጣም ከባድ ነበር መንገድ እኔ በቃ በህይወቴ በስማም እንደዛ ቀን አይነት የጭንቀት ቀን ማለት በዚህ ትሄዳለህ ዝግ ነው በዚህ ትሄዳለህ መጨረሻ ፋይናሊ ፊጋ ጋር ደረስን ክሊኒክ እዛ ጋር ስንደርስ የሚገርም ካቴተር አለው እሱ ይሄ ዳያሊሲስ የሚያደርግ ቼክ ሲያደርጉት ዳያሊሲስ ሊያደርጉት ሲሉ ዝግ ነው ተዘግቷል ኦልሬዲ ለምን የሆነ መጠንቀቅ ነበረበት መሰለኝ ያን አልተጠነቀቀም ያ ነገር ዳግም መሰራት አለበት የት ነው መሰራት ያለበት በሙሉ ሆስፒታል ምናምን ዝግ ነው መንገድ ዝግ ነው ፋይናሊ የት ይገኛል ኮልፌ ለመድረስ ኢማጂን መንገዱን አስይወጣ ከዛ በኋላ ኦክሲጅን መጫን አለብን እሱ እየሄደ ነው ኦልሞስት ገባ ያቺ ሞመንት በጣም በቃ አረሳተም በቃ በህይወቴ ማለት ነውና የሚገርም ግን ያን ያረጉ ተስፋ አረግ ነበር ይኖራል አስለምዶናል አልኩ ኢመርጀንሲ ነገር ስለሰላየው እንዲኮ አብሮን ሆኖ እንዲ ነው ስጋቱ ነው ይያለ እንዲ ሊባል ይችላል ሙዚቃ የሚሰራው እና አረ ኃይሌ ዛሬ መጨረሻ ሲል ኖ ይውልስ ነው ኤልያስን አታቆም አንተ ከምንም አፈርግቶ ይነሳል ይያልኩኝ ፋይናሊ ከዛ የሆነ ቀን ላይ አመለጠ አስራት ሆስፒታል መኪና ውስጥ መግባት አልቻልንም ገባ ወንድምየው አለ ኦክሲጅን ተጭኗል ነርስ አብራ እንድትሄድ አረገ መኪናው ላይ ሶ መኪናው ሞላ እኛ መከተል አንችልም ትራፊክ ዝግ ነው ሶ ቤት ሆኜ እንጠብቅን መሸ ለሊት ወደ 11 ሰዓት አካባቢ ደወሉልኝ ከሆስፒታል ያው በቃ አሁን አርፏል አሉ በቃ ከዛ በኋላ እንግዲህ ስልኮቹ ይገቡሃል ራሱ የሚደወሉ ስልኮች ምናምን በቃ ታውቀዋለህ የሚጠሩት ስልኮች እነሱ ናቸው ወንድም ነው ምናምን ከዛ ቤተሰብ እንዳክ ጆኒ ጋር ደወልኩለት ገና ሲደውልኝ በዛ ሰዓት የማይሆን ሰዓት አጣው በቃ ኦሬዲ እያወራኝ ኦሬዲ ማልቀስ ጀምሬያለሁ ከዛ በኋላ ከዛው ጥቼ ዘግተዋል እንደውም ያ የድሮ ሰፈር እዛ ምንድን ነበር ስሙ ይሄ ቦሌ አራብሳ ምናምን እዛ ዩተርን ማድረግ ነበረብኝና በኢሬቻ ምክንያት ወጣቶች ምናምን ከየሰፈሩ ይዛጋሉ ካስታውስ መኪና እንዳይገባ መኪና መግባት አይችልም ልጅ ሊያወራን ሲመጣ እያለቀስኩ ነው ላወራው አልችልም በቃ ዝም ብሎ አዝኖ ይለፋልኝ በተከለከለው መንገድ ማለት ነው ገባ ከዛ ሮጬ ሄድኩኝ እሱ ጋር ተያይዘን ኤልያስ ግን ለኛ በስራዎቹ ሁሌ እናስታውሰዋለን ሁሌ እናነሳዋለን ጥሩ ጊዜ ነበርና ኃይሌ የጆኒን አልበም እንዴት አገኘው ሲያሪፍ ነው ጆ እያረግነው ነው እየሰማ ነው የሚገርምህ በልንገራ በራስታውቁናችሁ ግን ከዛ በፊት ግን ኃይሌ እንድትናገር ፈልጋለሁ ቆይ እሺ አትረሱብኝ ለሰላምታ እኮ ነው እንደዚህ በቃ ጠልቶና ስቱዲዮ ስገባ እሱን ስንቴ ሁለቴ ብሎክ አድርጌዋለሁ ማጣላን እኮ ነው ማለት እናቴን የሆነ ጊዜ አልጠየቅኳትም በቃ ገብቷል ማለት ይሄን ያክል ጊዜ ስላሳለፍኩ አሁን አውታርም እየሰራው እሱ አልበም እኔ አውታር ጧት የገባ ያለ ሰማ አውታር እኔ ተፍተፍ እያልኩኝ ቀን እሱ እንደውጭ አርቲስት ሄዶ ስቱዲዮ አዋዛ ሄዶ ስቱዲዮ ውስጥ ገብቶ ሙዚቃውን ሰርቶ ሲያወጣ እኔ እየታዘብኩት ነው ገባ ልክ እኔ ሳወጣ ማንንም አልሰማም አሁን ሆቴል ላይ ማስቀደመው ሙዚቃዬን ነው ብዬ ነው ስቱዲዮ ገባሁት ስለዚህ በቃ የሆነ ሰዓት ሲያስቸግር ብሎክ ሁለቴ ብሎክ አድርገዋል ባለፈው የሆነ ቦታ ስንቀኝ ምን ነው ሰው ጠላህ እንዴ ግን ጠላህ ነው በቃ እስካወጣ ድረስ በቃ ጠልቼ ቆያለሁ ግን ኃይሌ ፌመስ ሆነ አይደለም ማውቀው ኃይሌ እኔ ቤት ይመጣ ነበር ግጥም ምናምን ሊጠይቅ ማለት ነው ገባ እኔና እሱ አንደርስታንድ አርከኝ አይደለ የሆነ መሐከላችን የሆነ ጓደኞች አሉ ስለዚህ ኃይለኛ አድናቂ ኃይለኛ አድናቂ የዘፈን ግጥም የምታገኘው የት ይገኛል ያን ያስበው የትም ቢገኝ ኢንተርኔት ምን ትሰይ የለም
አክሰሱ ያለው እነሱ ጋር ነው የሬጌው ሚዘፈነ ታዲያ ገባ ከዛ ሁሉ ነገር አለው ገባ ይነግሩኛል ለማኪሩ ነው ጓደኞቼ ይነግሩኛል ግን በብዬ ነው አምሄድበት አቀኝም እኮ በትክክል ገራዛ ሱቼ ማለት ነው ደንዋላችሁ ምንም እኔ ገገማ ነኝ ማዘርንም ዮሐንስ አለ እና ሌላው ጌነታችን ደግሞ አሜሪካ ቱላረግ እሱ ማታ መስራት ጀምሯል ኮፊውስ መስራት አልጀመረም ገና ነው እሱ ገና አልጀመረም ከዛ በኋላ ወደ አሜሪካ ሲሄድ ከእንዶም ከሸዋንዳይ ጋር ያወራን ማን ነው ምን እናሰብክ ሲለኝ ሃይሌ ሩትስን ልተካው አልኩት ሃይሌ ሩትስን ይሄን ታሪክ አላውቅም ሚዲያ ላይ ተናግሬ አላውቅም እሺ ሃይሌ ሩትስን ተክቼው አሜሪካ ሄድኩኝ ከዛ በኋላ ከአሜሪካ ሰጣኔ ኦሬዲ አልበሙን ለመስራት ከኔ ጋር ከሚሰራው ቲም ጋር ኦሬዲ አውርቻለሁ እንትን መስራት ጀምረናል ምናምን ማለት ነው ያፍሮ ሳውንድ ነው ገባ ከዛ በኋላ ተመልሼ ስመጣ ሸዋንዳኝ እና በቃ ጀምራ ስራ አለኝ ግዴለም እሱ ይቀጥል እኔ የመጣው ጃም አረጋለሁ አልኩት ስራዬን ሰጥቼዋለሁ ከዛ በኋላ እየመጣው የሆኑ ጊዜዎች ጃም አርጋለሁ የኔ ፕሬዘንስ እንዳይጠፋ ግን በሞተ ከዳ ገባ ስለዚህ ነው የተለየ እና እነን ማን ይበልጣል በራስታ በፀጉር እኩል የጀመርነው አንተ ፀጉሩ ርዝመቱ ኖ እኩል የጀመርነው እንጂ ታዲያ አታውቅም እንዴ እኩል የጀመር ስማ ሁለታችን የትኛው ኖ እሱማ በፊት አቤት ተጀምሮ ኮይኔስ ተቆርጦ የኔስ ድሮ ተቆርጦ የኔ እኮ አንተ ዘፈን ጀመር ከዛ ኤዱ ትዛይድ ማረብረት ቻው ተባብለን ማቼረት ነው ወዲያው ነው እዚህ ጋር ደረሰሽ ድሬድ ነው ተቆርጦ እኮ ማክሲዮ ስንገናኝ ተላቅቼ ትዛይድም ዲላስ ፋዘር እንደላችሁት ተገዶ ወንድሞቹ እጁን ጠምዝዘው ክራይም አጌንስት ሁማኒቲ አይ ነው ግን በእውነት በጣም ተመሳሳይ ሰዓት የጀመርነው እሱ ነው እንግዲህ በጣም ደስ ይላል አሪፍ ጊዜ ይሄ ራሱ እንደ አንድ ትልቅ ዶክመንት ይሆናል ብዬ አስባለሁ ብዙ መስመር ያስይዛል ብዬ አስባለሁ ያሰባችሁት ይሳካላችሁ ከጎናችሁ ነኝ እኔ ጆንዬ ፕሮግራም ይኖረናል በጣም ደስ ብሎኛል ደግሞ የተሳካ ስራ ስለሰራ ከማድመጡ አልበም ከማድመጡ እንግዲህ ተጀምሯል የሚያጠግብ እንጀራ ይባላል በኮንሰርቶች በሌሎች ጉዳዮችም እንደምናገኝ ተስፋ አደርጋለሁ እሱ እኔ እንደውም ከተናገርኩኝ ጓደኛችን ስለሆነ ሳይሆን አሁን እሱ አዲስ ሰው ነው ብዙ ጊዜ አዲስ ሰው ሲመጣ በጣም ይቸገራል ገባ እሱ እንግዲህ እዛ አካባቢም በመሆኑ ቀድሞ የጨረሰው ነገር አለ ማንነት ሙዚቃውን ስትሰማ ሌላ ዳዊት የለም ሌላ አርቲስት የለም በዛ ሳውንድ አባባል ይገባ ኦሪጂናል በጣም ዲፈረንት እንትን ያለው የራሱ ማንነት ያለው ሙዚቃ ነው የሚሰራው በጣም አድናቂው ነን ማለት ነው ላይክ መስማት አለበት አላውቅም አንዱ ሙዚቃ ሰምታል ሙሉ አልበሙ መስማት አለበት በጣም የምንጠብቀው ወንድማችን ነው ማለት ነው ያው እሱ የተለመደ አልበም እኛም እኔም ጨርሻለሁ እሱም ጨርሷል ሊስኒንግ ላይ እንጠራለን ጆኒ እኛም የቆየንበት አንዱ ምክንያት ሙዚቃ ያንቺ አራድነት ታይቷል ኃይሌ ሶስተኛውን እኮ ሊሰራ ነው አይደል አይኔውን ደብል እያልኩኝ አልፈዋለሁ አሁን ጆኒ ያለበት ፔስ በቃ አሁን እኮ መስሪ ደስ ነው ያለኝ ማውጣት እሱ እኮ አሁን ሶስተኛ አልበም ላይ ነው ታውቃለህ ሶስተኛ አልበም ላይ ነው ውሃ አለ አንተ እንደዚህ ትላለህ እኔ እንደዚህ ያልኩ ነው የማሳልፈው እኔ እኮ በጣም እንደዚህ ነገር ላይ ገባ አስበው አሳልፈኝ እያሉ ጨነቀኝ ስንት ቀን እንለፍ ገባ ስለዚህ አሁን ከፕሮዲስ ታውጣው ገና ብቻ ብዙ ሙዚቃ ደስተኛ በጣም አመሰግናለሁ እናመሰግናለን ታንክ ዩ ጋይስ Let's